ትመሰክራላችሁ። አዶኖ እንግዲህ እዚህ ውስጥ ያላችሁ ጌታ ይባረክ። ኢየሱስ ጌታ ነው። ኦኬ ተባረኩ። በጣም ወዳቸዋለሁ። ላቭ የሚባለው ማን ልበል? ያው ኒክ ኔም ስለሆነ አንዳንድ ሰላም ነፃነት እባላለሁ። ነጽዬ እንዴት ነሽ? ሰላም ነህ? ደህና ነኝ፣ እግዚአብሔር ይመስገን። እሰይ እሰይ። ነጽ ተባረኪ፣ ብሩክ ነሽ። አሜን። ዛሬ እንጸልያለን አንድ ላይ ሁላችንም። ጠላት አያሸንፈንም፣ እኛ ነን የምናሸንፈው። በምንም እለፉ እግዚአብሔር አሸናፊ ነው። ዛሬ እናሸንፋለን። እሺ አሜን አሜን። እና ለሌሎችም ለእህት ለወንድሞቻችሁ ፌስቡካችሁ ላይ የተለያየ ነገር ላይ እርዷቸው። ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ። ለምን እንግዲህ የምናገለግለው አሁን 2 እና 10 ሰዎች አለን አይደል? 10 አንድ ሰው ለ30 ለ40 ቢያደርግ እየረዳን ነው። ወንጌል ማለት ይሄ ነው። እኔ የማምነው ወንጌል ማለት ኤቭሪ ኤሪያ ማገልገል ነው። በቃ ይሄ ነው። እኔ ወንጌል ማለት ሰዎችን ማንጻት ነው። አማርኛ ትክክል ማንጻት ሳይሆን ብር የሚባለው። እስቲ አንድ ሰው ይርዳኝ። ሰዎችን መርዳት ወይንም ደግሞ ልባቸውን ማሳረፍ ማለት ነው። በቃ ጉድ ኒውስ ሲባል እኮ ባር ኒውስ ይሰማሉ አይደል? የተለያየ ነገር የሚያልፉበት አለ፣ ጭንቀት ውስጥ አለ። እኔ አንዳንድ ጊዜ የጸሎት አርስቶችን የሰዎችን ሳይ እውነት ጌታ ኢየሱስ ክርስቶስ እረኛ እንደሌላቸው አይቶ አዘነላቸው ይላል። አይገርምም? ጌታ ያዝንልናል። ማንም የለንም የተለያየ ለምንል ሰዎች ጌታ አዛኝ አምላክ ነው። ስለዚህ እኛም ደግሞ ለሌሎቹ እያዘንን ማንን እንደምትረዱ አታውቁም። እውነቴን ነው የምላችሁ፣ ለማን እንደምትደርሱ አታውቁም። እና የወንጌል የመጀመሪያው መራራትን እግዚአብሔር ለሰዎች ያለነው እንድንራራ ያ የመራራቱ መንፈስ እንዳይጠፋብን በኢየሱስም ጸለይኩኝ። እኔ እሱ ሲጠፋብኝ አልወድም። በቃ መራራት ምን ያደርግልኛል? ምን ታደርግልኛለች? ያ ነገር እንዳይገባብን በኢየሱስ ስም። አይኖ ሰዎች ሊጎዱን ይችላሉ። አይኖ ሰዎች ሊያናድዱን ይችላሉ በተለያየ ነገር። ግን በቃ ጌታ ሆይ የመራራቱን መንፈስ ውስጣችን እሱ እንዳይወሰድብን እና በኢየሱስ ስም እሱን እንዳይወሰድብን እንድንጸልይ ሁል ጊዜ ጌታ ሆይ ውስጥ ያለውን የመራራት መንፈስ እንዳይወሰድብኝ። በቃ ሩሩ ሁኑ ነው የሚለው። በቃ በእውነቴን ነው የምላችሁ። መራራት በቃ ይህ እነዚህ ክርስቲያኖች ሲባል የረደዛ የራሳቸው ጉዳይ እንዳንል ጌታ እንዲረዳን በኢየሱስ ስም ጸለይኩኝ። አሜን ነው። ጌታ ይባረክና እግዚአብሔር ይባርካችሁ። እግዚአብሔር ከኛ ጋራ ነው። እንደነገርኳችሁ ሼር፣ ኮፒ ሊንክ። ዛሬ ከፓስተር ፍቃድ የምናገለግለው እሱም ቃል ይኖረዋል። እግዚአብሔር ይመስገን። እንግዲህ ይሄ ፕሮግራማችን በየቀኑ የቤተልሔም ሚኒስትሪ በየቀኑ በዩቲዩብም አለን። ዩቲዩብም መቀላቀል የምትፈልጉ ባዮ ላይ ያለላችሁ ተቀላቀሉ፣ ለሌሎቹ እርዱ። ጌታ ይባረክ። ሮዚዬ ዌልካም። ጌታ ይባርካችሁ። ሁላችሁ ተባረኩ። እግዚአብሔር በዓለም ዳርቻ ያላችሁ ሁሉ እግዚአብሔር ሴት ሰላም ነው። ሮዚዬ ሁሉ መልካም፣ ጌታ ይመስገን፣ ሁሉ ደህና። የበረታሽ ነው። በርቺ። እሺ እሺ፣ ቦታው በርቱ። ባለንበት እንበረታታ። በቃ እንጸልያለን። ዛሬ ፓስተር ይመጣል። እንግዲህ ዛሬ ፕሮግራማችን እስከ 10 ሰዓት ተኩል ባለው ሼርና ኮፒ ሊንክ እያደረጋችሁ ለብዙ ሰዎች እንድታዳርሱ አበረታታችኋለሁ። ፕሮግራሙን ከጀመርን በኋላ ኮፒ ሊንክ ሼር ስንባባል ዲስትራክሽን ሴጣን እንዳያመጣብን በኢየሱስ ስም። እናንተም ደግሞ እዚህ ውስጥ ያላችሁ ደግሞ ወደዚህ ስትመጡ ሴጣን ዲስትራክሽን ይመጣባችኋል። እምቢ ነው ማለት ያለብን። ዘኢነሚ ትልቁ ነገር ዲስትራክሽን ነው። ዲስትራክት ያደርጋል። እና ያ ዲስትራክሽን ለምን ወይኔ የሆነ ጥደግ እዛ ጋ ደውሎ የማያውቅላችሁ ሰዎች ነው። በመንፈሳዊ ነገር የሆነ አይታችሁ እንደሆነ ቆይ ዛሬ በቃ ከእግዚአብሔር ጋር አሳልፋለሁ ብላችሁ ስትሄዱ ደውሎ የማያውቅ ሰው ነው የሚደውለው። እውነቴን ነው የምላችሁ። ቴክሱ ምኑ በእውነት ይገርማል አይደል? አዎ አውቆ ሴጣን ሌባ ነው። የሴጣንን ሀሳብ አትሳቱት የሚለው ለዚህ ነው። ጌታ ይባረክ። እኛስ ብልጥ ሆነን
ረረረረ እኛም ብልጥ ነው መሆን ያለብን፣ የሴጣንን ሀሳብ አለመሳት። ግሎሪ ቱ ቢጋድ እና እግዚአብሔር በዙፋኑ ላይ ነው። የምንሰብከው ስለ ኢየሱስ ነው። ተርከን የምናልፈው ስለ ኢየሱስ ነው። በቃ በእውነቴን ነው። ሌላው ይጨመራል ብሎናል እና በሱ ለሚጨመረው ነገር ላይ ብዙ ጊዜ ማናሳልፍ እሱን ስንፈልግ እሱ ደግሞ እኔ ስለእናንተ የማስባትን ሀሳብ የማውቅ እኔ ነኝ ብሏልና ለሌሎችም ሼር እያደረጋችሁ ወንጌል ሼር ነው ብያቸዋለሁ። ጉድ ኒውስ ስለ ኢየሱስ ማውራት ስለ ጌታ በቃ ስለሰራው ስራ ስለፈጸመልን ነገሮችን እየተናገረን ህዝቤን አጽናኑ ይላል። ደስ የሚለኝ ቃል በኢሳያስ 40 የመጀመሪያው ላይ ያለላችሁ እግዚአብሔር ህዝቤን አጽናኑ ይላል። ዋው! ግራ በተጋባው ዘ አይዞሽ እግዚአብሔር እኮ ይችላል ስትያት ምን ያህል ጉልበት እንደምትሆኛት አታውቂ፣ ጉልበት እንደምትሆነው አታውቁም። እና ወንጌል ይሄንን እንድናረግ በኢየሱስ ስም ጸለይኩኝ፣ አበረታታችኋለሁኝ። በቃ ወንጌል ማለት ቅድም እንዳልኳችሁ የመበላለጥ አይደለም። ያከሌ ጋ ምናምን ስንት ፋሎወር አለኝ ስንት የሆነ ነገር አይደለም። እሱ ሁሉን ትተነው እንሄዳለን እህቶች፣ በእውነቴን ነው። ሁሉን ትተነው በምድር ላይ ለምንሄደው ይሄ ብዙም ግራ መጋባትም አያስፈልግም። ቴንኪው አመሰግናለሁ። እና ግራ እንጋባ። ስለዚህ ኢየሱስ ያድናል። ኢየሱስ ጌታ ነው። ወንጌል ያሸንፋል። አሜን ነው። ወንጌል ያሸንፋል ምን ማለት ነው አይደል? የተሰራልን ስራ ኦልሬዲ ሴጣን እንደሆነ የተሸነፈ ነው። ለተሸነፈ ዓለም ብዙም አንጨነቅም። ጌታ ይባረክ። ቴንኪው ጌታ ይባርክልኝ። እግዚአብሔር ይመስገን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ለአብ ለወልድ ለመንፈስ ቅዱስ ይሁንለት። እግዚአብሔር ይመስገን። ተባረኩ። እናመሰግናለን የኔ እናት። ጌታ ይባረክ። የገባችሁ እንግዲህ ለብዙ ሰዎች ሼር አድርጎ። እንግዲህ ፓስተር ፍቃዱ ጋራ ነው ዛሬ የምናገለግለው። ይሄ እንግዲህ ፕሮግራማችን ምንድን ነው ቅዳሜ ይጀምራል። 10 ሰዓት ጀምሮ እስከ 11 ተኩል በዚህ ፕሮግራም ላይ እንግዲህ የታመማችሁ ብትሆኑ፣ ልባችሁ ያዘነ ቢሆን፣ የተለያየ ነገር ብትሆኑ ዛሬ ተፈውሰን ነው የምንሄደው። ለቀኑ ክፋት ይበቃዋል ይላልና በቀኑ ላይ በኢየሱስ ክርስቶስ ስም የሚሰማሩ መናፍስታኖች አሉ። በኢየሱስ ስም ስፍራውን ለቀው እንዲሄዱ እናዛለን። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ቃል ምንድን ነው የሚለው? ክፉ ነገር ወደ እናንተ አይመጣም፣ መቅሰፍት ወደ ድንኳናችሁ አይገባም ብሎናል። ኢየሱስ ጌታ ነው። አሜን ነው። ክብር ለአብ ለወልድ ለመንፈስ ቅዱስ ይሆንለት። እግዚአብሔር የተመሰገነ ይሁን። እግዚአብሔር በዙፋኑ ላይ ነው፣ በማደሪያው ላይ ነው። ኢየሱስ ያድናል። እንግዲህ ሁል ጊዜ ሰው በኃይሉ አይበረታም። እህቶች አንድ ነገር ንገራችሁ፣ በኃይሉ አይበረታም። እኔ ተምሬያለሁ፣ ቴዎሎጂ አገር ነቀል አድርጌያለሁኝ፣ እኔ ፕሮፌሰር ነኝ፣ እኔ ዶክተር ነኝ፣ እኔ ምናምን ነኝ አይደለም። መንፈስ ቅዱስ ተናገረኝ ስንል እኔ አይ ዲፔንድ ሆሊ ስፒሪት። እውነቴን ነው የምላችሁ። በአገልግሎት ዘመን ሁሉ በምቆምበት አንድ ቀን እግዚአብሔር ይህን ልንገራችሁ እና ወደ ፕሮግራማችን እየሄድን ነው። የምራሱ ምክር ነው፣ ምክርን የሚሰማ ይለማል ይላል። አንድ ቀን ነው የተገለጠልኝ። አንድ ሌሊት በማይመችበት ሁኔታ ሆኜ ፕሮግራም ፍላየር ተበትኗል፣ ብዙ ነገር ተደርጓል እና አንድ ሌሊት በቃ የማልሄድበት ነገር ገጠመኝ። ቸርቹ እንግዲህ አሁን እስከሚነጋ ጠበቅኩኝ። እስከሚነጋ ለፓስተሩ በቃ ይሄንን ፕሮግራም ሌላ ሰውን ትንበል እንግዲህ ፍላየር ተበትኖ ፖስተር ተደርጓል ምናምን። አይ በቃ አልፈልግም ብዬ በውስጥ የደመደሙ ጠዋት እስከሚነጋ ነው የምጠብቀው። አንድ ሌሊት በእውነቴን ነው የምላችሁ ጌታ 5 AM ላይ ብድግ አልኩና እኔ እንደማላገለግል ነገረኝ። እኔ በምሰራው እኔ ነኝ አለ። አፍሽን ክፈቺ እኔ ምሞላዋለሁ ሲለኝ ከዛን ሰዓት ጀምሮ ለካኔ የተዘጋጀሁት አይደለም፣ ለካኔ አይደለውም የምሰራው ብዬ እንዳውም ይገርማቸዋል። የዛን ታይም የነበረ ፕሮግራም፣ የዛን ታይም የነበረ ፕሬዘንስ የማይረሳ ፕሮግራም ነበረ። ከዛ አንድ ትምህርት ተማርኩኝ። አፍህን ከፈት እኔ ምሞላዋለሁ። ዊ ዲፔንድ ሆሊ ስፒሪት። አደራ አገልጋዮችም ልትኖሩ ትችላላችሁ እዚህ ውስጥ ብዙዎቻችሁ በመንፈስ ቅዱስ ምሪት ካልሆነ ይሄ በእኔ እችላለሁኝ አይሆንም። በመንፈስ ቅዱስ በቃ እሱ ላይ
እንድናተኩር ሁሌ በቃ አሁን ለምጃለሁኝ። ጌታ ሆይ መንፈስ ቅዱስ ለህዝብ ተናገር። ይሄንን ነው እንጂ እኔ እችላለሁኝ፣ እኔ ጀግና ነኝ፣ እኔ እንደዚህ ነኝ ምናምን የማይሰራ ነገር ነው እና ይሄንን አበረታታችኋለሁ። ተባረኩ። እግዚአብሔር ይባርካችሁ። እሺ ላስገባችሁ። ኢየሱስ ጌታ ነው። ማርቲ ዌልካም። ሰላም እና ጸጋ ይብዛላችሁ። ወይ ቅርታ ክፈችው ማርትዬ ብያለሁ። ሰላም 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 ብለን ይቅርታ አስቆምኩሽ። እግዚአብሔር ሴት ይቅርታ። ሰላም እና ጸጋ ይብዛላችሁ። የተወደዳችሁ የአባቴ ብሩካን ሰላም ለእናንተ ይሁን ብያለሁ። አሜን። ማርትዬ ተባረኪልኝ። ሰላም ላችሁ ይሁን ብያለሁ። እግዚአብሔር ሴት ተባረኪልኝ። አሜን። ኦኬ ፓስተር በጸሎት እንጀምር። ኦኬ ጀምረናል ከይቅርታ ጋር። አሁን ሁላችሁም እዚህ ውስጥ ላላችሁ ግማሾቻችሁ ታፕታፕ አድርጉ የሚመቻችሁ፣ ግማሾቻችሁ ደግሞ ኮፒ ሊንክ እያደረጋችሁ ለብዙ ሰዎች እንድታዳርሱ በጌታ ፍቅር እንጠይቃቸዋለን። አሁን ወደ ጸሎት ጀምረናል። እንግዲህ ፓስተር ፍቃዱ እዚህ ጋር አለ። ተቀባ። ጌታ ኢየሱስ ይባርከው። ለዘመኑ ያስነሳው ኢየሱስ ያድናል። እሺ ፓስተር። አሜን 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 አሜን። ሰላም 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 ቅዱሳን እንደምናላችሁ። እግዚአብሔር ሰላም ከእናንተ ጋር ይሁን። ሃሌሉያ። እግዚአብሔር ወዶና ፈቅዶ ይህን ቀን ሰጠን። ሁላችሁም በያላችሁበት እንወዳችኋለን። እግዚአብሔር ያክብራችሁ። እግዚአብሔር ውስጣችሁ ያለውን የጸሎትን የምትጠይቁትን ሁሉ ይሙላባችሁ። እግዚአብሔር በእሱ ሀሳብ ውስጥ በቃ የእሱ ያሰበው እናንተ ያሳባችሁት ሳይሆን እሱ ያሰበው ይግጠማችሁ። ሃሌሉያ። የእግዚአብሔር ሀሳብ ሁላችንንም ይውረሰን። አሜን። ሁላችንም ጥያቄ ያለን ልናረገው እግዚአብሔር እንዲያደርግልን የምንፈልገው ነገሮች አሉ። እኛ የፈለግነው ሳይሆን እግዚአብሔር ለእኛ ያሰበልን እሱ በሕይወቴ እሱ ልጆቼ ናቸውና በእነሱ ይህንን ማድረግ አስባለሁ ብሎ የተናገረው ሁሉ ይሁን። አሜን ሃሌሉያ። ከእሱ ጋር እንስማማለን፣ ከእግዚአብሔር ጋር እንስማማለን። ለምን እኛ ብዙ ጊዜ ሀሳቦቻችንን እንቀይራለን። ኒዳችን ሁሉ ይቀየራል። አንዴ እግዚአብሔርን ገንዘብ የሚያስፈልገው ሰው ገንዘብ ባገኝ ኖሮ ይላል። ጤንነት የጎደለው ሰው ጤንነቴ ቢመለስልኝ ይላል። ብቸኛ የሆነው ሰው ደግሞ ምነው እግዚአብሔር ብቻዬን ተውከኝ፣ ምነው ከቤተሰቦቼ ጋር ብትቀላቅለኝ ይላል። የትዳር አጋር የሌለው ምነው እግዚአብሔር ብቻዬን እስከ መቼ ያውን ስለፋው ይቅርታ ለእኔ ያሰበው እግዚአብሔር ሆይ መቼ ነው ጸሎት የሚሰማው ብሎ የሚቃትታል የሚጠይቃለ። ሁላችንም ኒዳችን የተለያየ ነው። ነገር ግን ወገኖቼ ሆይ እግዚአብሔር በዚህ ቦታ ላይ ሲሰበስበን ማንነቱን እንድናቅ በቃ አንዳንዴ ጸሎትን እንጸልያለን፣ ግን የእኛን ሀሳብ ለማሳካት ነው። አሁን ዛሬ በዚች ሰዓት ላይ ይህን ጉባኤ እግዚአብሔር ወዶና ፈቅዶልን ጊዜ ሰጥቶን እንደዚሁ በኢንተርኔት ዌቭ እንድንገናኝ ባለንበት ከአፍሪካ ያላለ፣ ከአውሮፓ ያላለ፣ ከኤዥያ ያላለ በሁሉ አቅጣጫ ላይ እኛንም እዚህ በሰሜን አሜሪካ እግዚአብሔር አስቀምጦ ሁላችንም ባለንበት አገር አይወስነው ሁላችንን የፈጠረ በሁላችን ላይ ዓላማ ያለው ጌታ እነዚሁ አገናኘን። በቃ የተገናኘ ነው እርስ በርሳችን ስለምንተዋወቅ አይደለም። ሊሆን ይችላል ልንተዋወቅ እንችላለን፣ ልንጻጻፍ እንችላለን፣ ልናወራ እንችላለን። ግን ከኛ የበለጠው እኛ ልንጽናና እንችላለን። ግን ከኛ የበለጠው እግዚአብሔር ይገኝልን። አሜን ወገኖች፣ የተሰበሰብነው እግዚአብሔር እንዲጎበኘን ነው። እሱ ሲጎበኘን የሚቀየር ነገር አለ። ሃሌሉያ። እኛ የምንችለው ልንረዳዳ እንችላለን፣ ግን አቅማችን ያልቃል። የሚያልቅብን ነገር አለ። በቃ የሚያልቅብን ረድተን የማንረዳው የማንጨርሰው፣ ለምን ከአቅማችን በላይ ነው። አግዘን የማናግዘው ነገር በቃ ለምንጨርሰው ልናግዘው የማንችለው፣ ለምን ውስን አቅም አለን። ሃሌሉያ። ግን ከአቅሙ ሊወስነው የማይችል ሰጥቶ የማያልቅበት ባርኮ የማያልቅበት አድኖ በቃ አሁንስ አለቀብኝ የማይል ጌታ ሃሌሉያ፣ በምህረት አይኖቹ የሚመለከተን እሱ በእኛ ላይ ዓላማ ያለው እግዚአብሔር ሰበሰበን። ሃሌሉያ። ወንድሜ ሆይ እህቴ ሆይ ዛሬ እግዚአብሔር ስለወደደ ሰበሰበን። አሜን ሃሌሉያ። ሊያገኘን ስለወደደ ሰበሰበን። ሊያናግረን ፈለገ። ሃሌሉያ። ዛሬ ሰው ኢንቫይት ስላደረገን አይደለም እዚህ ጉባኤ ላይ የምንመጣው። ወይም ስናልፍ ደግሞ ምንድን ነው ደግሞ የሚያወሩት? እስኪ ቆይ ላዳምጣቸው ብሎ የሚመጣለ
አንተን ግን እግዚአብሔር ይፈልጋል። በአንተ ላይ ዓላማ አለው። ሃሌሉያ። በአንቺ ላይ ዓላማ አለው። እኔ አሁን በስራ በጣም ቢዚ ሆኛለሁ፣ ነገር ግን እስቲ ቆይ ምንድነው ደግሞ የሚሉት እስቲ ቆይ አዳምጣቸው ብሎ የሚመጣ ነፍስ ዛሬ እግዚአብሔር አንቺን ይፈልግሻል። አሜን። ዛሬ አንቺ ራስሽ እንደደከምሽው ሳይሆን አንቺ እንደምታሳኪው ሳይሆን እግዚአብሔር ሊያገኝሽ የወደደው ነገር አለ። ያ ደግሞ ይፈጸማል። ሃሌሉያ። ፍቀጅለት መንፈስ ቅዱስን። ዛሬ አዋንቺን ነው ጌታ የሚያወራው በመንፈሱ። እኛ ስለሆንን አይደለም፣ እሱ ግን ስለፈቀደ ነው። ልጄ ሆይ እፈልግሻለሁ ይላል። ልጄ ሆይ ባርክሻለሁ ይላል። ልጄ ሆይ እንከባከብሻለሁ፣ አይዞሽ ይላል። በምታየው ነገር አይወርስሽም ይላል። ተጨንቀሻል፣ አይወርስሽም ይላል። ግራ ገብቶሻል፣ አይወርስሽም ይላል። የምታየው ነገር አይወርስሽም ይላል። ያንቺ አይደለም ይላል። ጭንቀት ያንቺ አይደለም ይላል። በሽታ ደዌ ያንቺ አይደለም ይላል። እኔ አንቺ ላይ አላስቀመጥኩም ይላል። መከራን አላስቀመጥኩብሽም ይላል። ያ ልቀጣሽ አልፈለኩም ይላል። በመከራ ልቀጣሽ ወደ ቤቴ ላመጣሽ አይደለም ይላል። እኔ ለአንቺ ላይ መከራን አስቀመጥኩም ይላል። ሃሌሉያ። በጌታ በኢየሱስ ስም አንቺ ላይ የተቀመጠው ይነሳ። በአሁን ሰዓት ላይ ደዌ ይነሳ፣ ይንከባለል በጌታ በኢየሱስ ስም። አብ ያልተከለው ይነቃል እንደሚል ቃሉ በአሁን ሰዓት ላይ በጌታ በኢየሱስ ስም እግዚአብሔር ያላስቀመጠው ሃሌሉያ በኢየሱስ ተነስ። አንተ ክፉ ሂድ በኢየሱስ ትራራ ደቃይ አንሳለ በጌታ በኢየሱስ ልታስጨንቃት የመጣ ልታብሰለስላት የመጣ ግራ ልታጋባት የመጣ ተነስ በኢየሱስ ስም። በጌታ በኢየሱስ ስም ሕዝቤ ያመልኩኝ ዘንድ ልቀቅ ብለሃልና በኢየሱስ ስም በአሁን ሰዓት ላይ የፈርዖን መንፈስ ተፈታችሁ እንዳታመልኩት ባሪያ ሊያረጋችሁ የመጣ ሃሌሉያ በአሁን ሰዓት ላይ ተነስ በጌታ በኢየሱስ ስም። ማኮሬና ቦክሌራና ሞሳ እናንተ ባሮች አይደላችሁም ይላል ጌታ በአሁን ሰዓት ላይ። እህቴ ወይ አንቺ ባሪያ አይደለሽም። ወንድሜ አንተ ባሪያ አይደለም። ሃሌሉያ እናንተ ቅዱሳን ናችሁ፣ በስሜ የጠራዋችሁ ይላል። ሃሌሉያ የጠራቸውን አጸደቃቸው። ማክሎራና ማሳ አከብሯቸዋል ጌታ ሃሌሉያ። በአሁን ሰዓት ላይ የእግዚአብሔር መንፈስ በእናንተ ላይ ነው። ለድሆች ወንጌልን እንድትሰብኩ ማኮሬና ማሳ ቀብቷቸዋል። ለታመኑት ማኮሬና ቦክላራና ማያ በጌታ በኢየሱስ ወገኖቻችንን ሊያንከራትት የወጣ መንፈስ ተነስ በኢየሱስ ድንዛዜ ድካም በጌታ በኢየሱስም እግዚአብሔር አስቀመጠው በረከት በእነሱ ላይ እንዳይታይ ሊሸፍን የወጣ የበቀል መንፈስ ተነስ አንተ ክፉ በጌታ በኢየሱስም። የጨለማ ኃይል ስልጣን የለህም። ሄድ ሟሽ በእነሱ ስም ተከባለል በጌታ በኢየሱስም። ሮካላ ማዴናና ባስ እግዚአብሔር ወደ አስቀመጣችሁ ሞገስ ትቀመጣላችሁ። እግዚአብሔር ወደ አሰማራችሁ ትሰማራላችሁ። ማኮሬና ማሳ በጌታ በኢየሱስ ስም የጨለማ ኃይል ከእናንተ ላይ ተንከባለለ። ድንዛዜ ተነሳ። ድግምት ሟርት በእናንተ አይሰራም። ማኮ በስሜ የጠራኋችሁ ይላል ጌታ በአሁን ሰዓት ላይ። ሪካዳ ማሳ እህቴ ሆይ ጌታን አውቀሻል። በሱ ማክሌረና በስሜ የጠራሁሽ ልጄ ነሽ ይላል። ሃሌሉያ ሪካ የእግዚአብሔር ልጅ የእግዚአብሔር ልጅ ማክሮን የማሳ ሰው እንኳን በምድራዊ አባቱ ይኮራል። ማኬራ አንቺ ልጄ ነሽ ይላል። ሪካዳ ማሳ ልጁ ከሆንሽ እሱ ደግሞ አባትሽ ነው። እሱ ደግሞ የህይወትሽ አለቃ ነው። የሚያስፈልግሽን ሞከረ። ስለ አንዳች ነገር አትጨነቂ ይላል ጌታ። ስለ አንዳች ነገር አትጨነቂ ይላል ጌታ። ሃሌሉያ የሰማይ የምድር ፈጣሪ የሆነው አምላክ አትጨነቂ ይላል። ይሄ ነገር ለአንቺ ከብዶ ሊሆን ይችላል። ሪካና ማላ ክሮና ማሳ የሚረዳሽ ባጠገብሽ የለም ያል ይችላል። እኔ ግን ጋሮ ልጄ ነሽ ይላል ጌታ። ኮራና ማሳ የእግዚአብሔር መንፈስ አመሰግንሃለሁ። የእግዚአብሔር መንፈስ የመጽናናት መንፈስ በአሁን ሰዓት ላይ እነሆ በጸሎታችን ቀድመ ስለተገኘ ልጆቼ ናችሁ ስላልከን ሃሌሉያ ወራሾቼ ናችሁ ካሮና ማሳ የምታወጣ ወርሳችሁም ስላልከን እናመሰግናለን። የተቀየረ ነገር ላይመስል ይችላል።
the devil is a liar ሃሌሉያ የእግዚአብሔር ክብር ይገለጻል ጌታ ተናግሯልና ይፈጸማል ሪካላሞ ዴክራና ማሳ ያ ባጠገብሽ ያለው ነገር የሞተ ሊሆን ይችላል ምን ነው ጌታ በደረሰ ልትይቻለ እስከዛሬ ቢደርስ ኖሮ ይሄው ነገር አይሆንም ነበር እግዚአብሔር ከኔ ጋር ቢሆን ይሄው ነገር አይሆንም ነበር ትዳሬ ጉዳይ እንደዚህ አይሆንም ነበር እግዚአብሔር ከኔ ጋር ቢሆን ይሄ ነገርማ አሁን የትና ይደርሽ ነበር ትያለሽ yes አመታት እኮ ተቆጠሩ ያልሻለሽ ነፍስ ባንሳል ላይ እግዚአብሔር መንፈስ ይናገራል ሪካዳ ማሳ ያ ሰዎች እንደሚያዩት ቀን ቆጥረውልሽ ሊሆን ይችላል እድሜሽን ቆጥረውት ሊሆን ይችላል ይላል ጌታ እድሜሽን ቆጥረውት እኮ ዘገየ ተስፋ የለም የሷ ነገር ሞቷል የሷ ነገር በቃ ለማጽናናት እየተናቀቁ ለሚያጽናኑሻሉ ከልባቸው ሳይሆን ሪካዳ ማሳ ልክ እንደዮ መከራ በደረሰበት ጊዜ የመጡ ጓደኞች ነበሩ ግን እየተንሾካሾኩ ነበረ ያ የመጡን ሊያጽናኑን ነበረ ግፍ ስለደረሰበት ልጆቹን ስላጣ አስሮቹን ልጆች ስላጣ ሕይወቱ ስለተቃወሰ ተባረከ የነበረ ሰው ነበረ እግዚአብሔርን የሚፈራ ኢዮብ እግዚአብሔርን የሚፈራ ሰው ነበረ መልካም የሚወድ ሰው ነበር ነገር ግን ክፋት በደረሰበት ጊዜ ነገሮቹ በተገለባበጡ ጊዜ አመድ በለበሰ ጊዜ ጤንነቱን ባጣ ጊዜ ነገሮቹ ሁሉ በፊት የነበረው ሞገስ በሸሸው ጊዜ አመድ ላይ በተቀመጠ ጊዜ መጡ ባልንጀሮቹ መጡ ይላል እግዚአብሔር ቃል መጡ እንደ ነገሩ ሊያጽናኑ መጡ ነገር ግን ሲሾካሾኩ ነበረ እኛ ማናቀውን ኃጢአት ሰርቶ ይሆን ይሄ ሁሉ የደረሰበት ሪካዳባስ አሁን በጌታ በኢየሱስ ስም ጸልያለን ወገኖቼ በእናንተ ጀርባ የተነገረ ወዳጅ መስለው እየመጡ የሚሾካሾኩ ባሉበት በዙሪያችሁ ላይ ስለ ቤትሽ የተንሾካሾኩባቸው ጉዳይ ስለ ትዳርሽ የተንሾካሾኩበት ጉዳይ ወገኔ ሆይ ስለ ወሬ ካላማሳ ወንድማችን ባንሳል ላይ ባንተ ጉዳይ ላይ የሥራ ጉዳይ ላይ በተንሾካሾኩበት እንደዚህ ሲያደርግ ነበረ እንዲህ ሲሆን ነበረ ይሁን ደረሰበት ያሳዝናል ነገር ግን ብለው በተንሾካሾኩበት ጉዳይ ላይ ሪካላማሳ ራናማ ሲላሞ ክሬላማ ይማስ የእግዚአብሔር መንፈስ እኔ ገኛለሁ ሌካሩና ማሳ አጽናኝ በጠፋበት ጊዜ ኢዮብን የሚያጽናኑት ያልነበሩ ለነገሩ ለማጽናናት ብለው መጡ ግን በራሳቸው ውሳኔ ይሾካሾኩ ነበር የማናቀው ኃጢአት ስለሰራ ነው የደረሰበት እያሉ በጌታ በኢየሱስ ስም ባንሳል ላይ ጸልያለን ወገኖቼ ውሰዱት የእግዚአብሔር መንፈስ በእናንተ እግዚአብሔር መንፈስ ያሰብነው ቃል አለ ገና ጸሎትን ስንጀምር ለመንፈሱ የዳሰሰን በጉዳያችሁ በጓዳችሁ በጨለማችሁ በነገር ግራ በተጋባችሁበት ነገር መንፈስ ቅዱስ ሊገባ ስላሰበ ነው በዙሪያችሁ የተንሾካሾኩበት እያለ እናንተ ላይ የደረሰው ግፍ ማኬራና ማሳ ራጃ ጋዳኒና ያ ብዙዎቹ ተናገሩ ብዙዎቹ ደረሰባቸው የሚለውን ነገር አጽናኝ መስመር ከቸርች እየመጡ ለጸሎት እየመጡ ወደ ከናማስያ በሃይማኖት ቀንበር በሃይማኖት ማኬሬና ማሳ በሃይማኖት ማኮሬና ማስ አስመስሎች እየመጡ በእናንተ ላይ ጸሎት እያስመስሉ አለን እያያዙ የሚሄዱ ከስር መሰረት ስለእናንተ የሚደግሙ የደረሰባቸው ከምድሬ ላይ ነቅፏቸው አገልግሎቴ ላይ ነቅፏቸው ተሌብላቸው ከራዬ ላይ ነቅፏቸው ጌታ በኢየሱስ ስም ሬካላማ ሴራናማስ ተለስ በጌታ በኢየሱስ ስም አላህ መንፈስ አሜን ወገኖች የምታከራተት መንፈስ በደረሰባቸው ላይ ሊያቆም ሳይሆን ሊያጽናና ሳይሆን አብሯቸው ሊቃትት ሳይሆን ሊጸልይ ሳይሆን ነገር ግን የሚሟርትን ወረወጋኑ ከመንገዳችን ላይ ጠረግ ነው ከመንገዳችን ላይ ይጠረግ አገልግሎታችን ላይ ይጠረግ ከራያችን ላይ ይጠረግ መንገዳቸውን ሊዘጋ የደረሰባቸው የሚያልፉበትን እግዚአብሔር ያዘጋጀላቸው በረከት እንዳይገቡ
በወደቁበት ላይ የሚያሽሟጥጥ መንፈስ እግዚአብሔርን ቢወዱ አይሆንባቸውም እያለ ጀጅ የሚያደርግ መንፈስ በጌታ በኢየሱስ ስም በደከሙበት ላይ እንደ ማበርታት የሚሟረት መንፈስ ባሉበት ላይ እኔ እሻላለሁ ራሱን ለማጽናናት የሚመጣ አጽናኝ መስሎ ለእነሱ መልካምን የማይመኝ መንፈስ በኢየሱስ ስም አነሳን። አሜን። ከወገኖቼ ሕይወት ላይ ተነሳ አንተ ክፉ በኢየሱስ ስም የክፋት መንፈስ በእነሱ ላይ የሚሟርት መንፈስ መንገዳቸውን ሊያዘገይ የሚወጣ በረከታቸውን ሊያቆም የሚመጣ በኢየሱስ ስም ከልካዩን አነሳ በጌታ በኢየሱስ ስም። እግዚአብሔር ፈቅዶ በእነሱ ላይ በረከት ልኮ ሳለ ፕሪንስ ኦፍ ፐርሻ ሲገዳደር 21 ቀን አዘገየኝ እንደሚለው አዘጊውን መንፈስ መታ በወገኖቼ በረከት ላይ እግዚአብሔር በፈቀደው በረከት ላይ እግዚአብሔር በፈቀደው ሰላም ላይ እግዚአብሔር በፈቀደው ፈውስ ላይ እግዚአብሔር በፈቀደው ከፍታ ላይ እንዳይወጡ በረከታቸውን ሊያዘገይ የሚወጣ ተስፋ ሊያስቆርጣቸው የሚወጣ መንገድ ማክሪያ በኢየሱስ አነሳ። በጸለይክ ጊዜ መጀመሪያ በቃተት ጸሎትን ሰምቻለሁ መልስንም ልካለሁ እንዳልክ በጌታ በኢየሱስም ለወገኖቼ የጸለይበት ጉዳይ እነሆ በዛሬው ቀን ሊያጸልዩ የመጡበትን ጉዳይ እኛ ከመስማታችን በፊት የእግዚአብሔር መንፈስ አንተ ራስህ ስለሰማቸው አንተ ራስህ ስለዳሰስካቸው ልጸልይ በመጣ ጊዜ ጸሎትን ሰምቻለሁ። ነገር ግን 21 ቀን አዘገየኝ እንደምን በኢየሱስም አዘግይን መንፈስ መታን በጌታ በኢየሱስም 21 ቀን ወገኖች አይንከራተቱም። ጸሎታቸው ሰምቷል። ያለምንም መከልከል ወደ በረከት፣ ያለምንም መከልከል ወደ ፈውስ፣ ያለምንም መከልከል ወደ በረከት አንተ ወዳዘጋጀላቸው ሞገስ አንተ ወዳዘጋጀላቸው ከፍታ ይገቡ ዘንድ ጸለይን በጌታ በኢየሱስ ስም። የእግዚአብሔር መንፈስ ስፍራውን ተቆጣጠር። አንተ የወደድከው ይሁን። ጌታ ሆይ አንተ ቀድመ ስለተገኘ እነሆ በመካከላችን ተገኝ እንዳለ አንተ ስለተገኘ በጌታ በኢየሱስ ስም አመሰገን። እግዚአብሔር አምላካችን ሆይ እያንዳንዳችን ባለንበት ቦታ ዛሬ ተሰብስበናልና የተሰበሰብንበትን ቤተሰብ እንጸልያለን። እያንዳንዳችን ዘር ማንዘሮቻችን በጌታ በኢየሱስ በደም ሸፈናቸው። ያላመኑት ቤተሰቦቻችን ወደ ማመን ይመጡ ዘንድ አንተ ወደ ማወቅ ይመጡ ዘንድ ጸለይን በጌታ በኢየሱስ ስም። ሁሉ ዓለምን ቢያተርፍ ነፍሱን ግን ቢያጠፋ ምን ይጠቅመዋል ብለን እንዳልክ በጌታ በኢየሱስ ስም ማትረፍ የሆንልን ዘንድ እንጸልያለን። ለእያንዳንዶቻችን ይህን ድምፅ ለሚሰሙ ሁሉ በጌታ በኢየሱስ ስም መዳን የሆንላቸው ዘንድ፣ ፈውስ የሆንላቸው ዘንድ፣ በረከት የሆንላቸው ዘንድ፣ ማስተዋል የሆንላቸው ዘንድ እንጸልያለን። በአምሳል ላይ ደግሞ እንጸልያለን ጌታው የማስተዋል መንፈስ በሁላችን ላይ ሆን ዘንድ እንጸልያለን በጌታ በኢየሱስ ክርስቶስም። እያንዳንዱ ቅዱሳን ውሳኔ ከመወሰናቸው በፊት እግዚአብሔር ሆይ አንተ ወደ ፈቀድክበት ዓላማ መምጣት ይገባቸው ዘንድ መንፈስ ቅዱስ አንተን አዳምጠው ማድረግ የሚገባቸውን እንዲያደርጉ እንዲሆንላቸው ዘንድ እንጸልያለን። በጎቼ ድምፄን ይሰማሉ ይከተሉኝማል ብለሃልና በጌታ በኢየሱስም እነሆ አንተን ለማዳመጥ ሁላችን ተሰብስበናል። ወንዶችና ሴቶች መንፈስ ቅዱስ አንተ ተናገር። አንተ ስትናገር ደግሞ ተሰምተን ነበረ፣ ነገር ግን እውቀት ተጨመረልን ብቻ ብለን እንዳንሄድ ጌታ ሆይ ውስጣችን ውስጥ ትገባ ዘንድ፣ ጓዳችን ውስጥ ትገባ ዘንድ፣ ነገሮቻችን ይቀየሩ ዘንድ እንጸልያለን በጌታ በኢየሱስ ስም። እነሆ ቅዱሳን እንደተሰበሰቡ ጸሎትን ይዘው የመጡ በኢየሱስም ፈውስን ይቀበሉ ዘንድ ጉዳያቸውን ይዘው የመጡት በጌታ በኢየሱስም ያንተ መገኘት ይሆን ዘንድ ያቺ ሰው ጌታ ሆይ ደም ፈሳት የነበረ ሰው በብዙ ዓመታት ለ12 ዓመት ስትንከራተት የነበረች ነገር ግን የልብሱን ጫፍ በነካው ጊዜ አፈወሳለሁ ብላ እምነትን ይዛ እንደመጣች በጌታ በኢየሱስ ስም እነሆ ዛሬ አንተ እንድትነካቸው ጌታ ሆይ አንተን ፈልገው የመጡ ሁሉ በጌታ በኢየሱስ በአምሳል ላይ እንጸልያለን። ያንተን መንካት ይሆንላቸው ዘንድ እንጸልያለን። ጌታ ሆይ ያንተ መነካት ይሆንላቸው ዘንድ፣ መንፈስ ቅዱስ ያንተ መዳሰስ ይሆንላቸው ዘንድ በጉዳያቸው ላይ
በጌታ በኢየሱስም ከወጡበት ባንሳል ላይ በጌታ በኢየሱስም እናንተም ብሎ ደግሞ ጸላይ እያለ ሊወቅሳቸው የሚወጣ there is no condemnation for those in Christ Jesus በጌታ በኢየሱስም ባንሳል ላይ በጌታ በኢየሱስም በእነሱ ላይ የሚነገር ወደ በረከት እንዳይመጣ ተፈተው እንዳይመጡ ወደ ቅድስና እንዳይመጡ እግዚአብሔር አምላካት ወደ ማስተዋል እንዳይመጡ ወደ ፈውስ እንዳይመጡ በኢየሱስ ወደ ይቅርታ እንዳይመጡ በኋላ ሊያስር የሚመጣ ወደኋላ ሊጎትታቸው የሚመጣ የጨለማን ኃይል መታን በጌታ በኢየሱስ መጽናት ይሁንላቸው ዘንድ ጸልያለሁ። መንፈስ ቅዱስ ካበረታቸው ዘንድ ጸልይ። እያንዳንዳቸው ጎብኝ በኢየሱስ ብርታት፣ ለደካሞች ብርታትን እሰጣለሁ ብላለና ለደከመ በኢየሱስ እነሆ ደግሞ ማንም ብርቱ የመሰለው ይሁን ይጠንቀቅ ብላለና ነው። መንፈስ ቅዱስ በእያንዳንዳችን ያለንበትን ታውቃለህና ያንተ ብርታት ለሁላችን ላይ ይሁን። የወደድከው እግዚአብሔር አምላካችን ሆይ እንጸልያለን። በጌታ በኢየሱስ ስም ዘመናችንን እንባርካለን፣ ምድራችንን እንባርካለን። ሁላችንም የምንኖርበትን ምድር የምንሰራው ስራ ያለበትን አገር እንባርካለን። ምድራችን ኢትዮጵያን እንባርካለን። በጌታ በኢየሱስ ስም ለመሪዎቻችን ጌታ ሆይ ማስተዋልን ስጣቸው። እግዚአብሔር አምላካችን ሆይ አንተን እንዲያውቁ በመንገድ መሄድን እንዲችሉ እግዚአብሔር አምላካችን ሆይ እንጸልያለን። እግዚአብሔር አምላካችን ሆይ ጌታ ሆይ ያንተ መንፈስ ያልፍ ዘንድ በዛች ምድር ላይ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች እንደሚል ቃል እግዚአብሔር አምላካችን ሆይ ሕዝቦቻችን እግዚአብሔር ሆይ ወደ አንተ ደግሞ ወደ ማወቅ ይመጡ ዘንድ መንፈስ ቅዱስ እነሆ ለመሪዎቻችን ማስተዋል እንሰጣቸው ዘንድ ደም መፍሰስ ይቆም ዘንድ ጌታ ሆይ ወደ ሰዎች ጌታ ሆይ ያንተ የወንጌል ምስጢር ይሰበክ ዘንድ ሰዎች ወደ ማስተዋል ይመጡ ዘንድ ክፋት ይርቅ ዘንድ ከምድራችን ላይ ጌታ ሆይ እንጸልያለን። ደም መፍሰስ ጦርነት ይቆም ዘንድ እንጸልያለን። እግዚአብሔር አምላካችን መሪዎቻችን ሩሩ ታደርጋቸው ዘንድ ጌታ ሆይ መንፈስ እግዚአብሔር አንተን የሚያዳምጡ አንተን የሚፈሩ ጌታ ሆይ የሆኑ ዘንድ እንጸልያለን። እግዚአብሔር አምላካችን ሆይ እነሆ በኢየሱስ ስም ያንተን ስም መስማት የማይፈልግ ደምን ማፍሰስ የሚፈልግ ተንኮል ሸር በኢየሱስ ስም በጌታ በኢየሱስ ስም ጠላት ያሰበው አይሆን ዘንድ ባንተ ላይ ከለከለ። በጌታ በኢየሱስ ስም በዛ በአፍሪካ ቀንድ በኢየሱስ ስም ደምን ማፍሰስ የለመደ መንፈስ በአሁን ሰዓት ላይ እናስቆማለን። በጌታ በኢየሱስ ስም በጌታ በኢየሱስ ስም ጦርነትን የሚሰብክ በኢየሱስ ስም ተንኮልን የሚሰብክ በኢየሱስ ስም መከፋፈልን የሚፈልግ ዘረኝነት፣ አድመኝነት እግዚአብሔር ሆይ ቸርቾችን በአንድነት ተሰብስበው እንዳይጸልዩ ቅዱሳኖች በእግዚአብሔር መንገድ እንዳይሄዱ ምስክርነታቸውን በልቶ ተንኮለኛ አስመስሎ ሰልፍሽ አስመስሎ ምስክርነታቸውን የበላ ጨለማ ኢየሱስ እንዳይሰበክ ቃሉ እንዳይሰበክ መንፈሱ እንዳያልፍ የሚከለክል መንፈስ በጌታ በኢየሱስ ስም ተነሳ። መልካሙን መጥፎ አስመስሎ መጥፎውን መልካም አስመስሎ ስምን የሚቀይር የእግዚአብሔር መንፈስ እንዳያልፍ የሚከለክል ክፋት፣ ተንኮል፣ አድመኝነት፣ ምቀኝነት ተነስ በጌታ በኢየሱስ በጌታ በኢየሱስ ስም ጸልያለን። እግዚአብሔር ኢትዮጵያ እጆቿ ወደ እግዚአብሔር ዘረጋለች እንደሚል ቃል በኢየሱስ ስም በአሁን ሰዓት ላይ የሚበሉ ለሌላቸው፣ የሚጠጡ ለሌላቸው፣ ለተቸገሩት፣ ግራ ለገባቸው እግዚአብሔር አለ ወይ ብለው ለተጠራጠሩት እግዚአብሔር መንፈስ እነሆ ጌታ ሆይ ፕሬዘንስ በዛ እግዚአብሔር መንፈስ በውሃው ላይ ሰፎ ነበር እንደሚል ቃል በምድራችን ላይ የእግዚአብሔር መንፈስ ያልፍ ዘንድ የእግዚአብሔር መንፈስ ጌታው እያንዳንዱ ስኮር ማይል እያንዳንዱ ቦታ በእያንዳንዱ ጌታ ሆይ መሪዎች ላይ እግዚአብሔር መንፈስ አንተ ትቆጣጠር ዘንድ እንጸልያለን። የሚሸርሩትን ሸር በኢየሱስ ስም በአሁን ሰዓት ላይ እናስቆማለን። በኢየሱስ ስም እንጸልያለን። በጌታ በኢየሱስ ስም የነሱ ሐሳብ ሳይሆን ጌታ ሆይ ያንተ ሐሳብ ይሁን፣ ያንተ ሐሳብ ይሁን። ተንኮል አስቦ ሳለ መልካም ይሆን ዘንድ እንጸልያለን።
ባለማስተዋል እንዳይሄዱ ከለከልን። ደምህን ጌታ ሆይ ቅጥር ሰራን በኢየሱስ ስም። ደምህን ዙሪያውን ቀጠርን በኢየሱስ ስም። ጠላት ያሰበው አይሆን ዘንድ ተንኮል የተሸረበው እንዳይሆን ከለከልን በኢየሱስ ስም። ማክሮኔማስ በጌታ በኢየሱስ ስም ባንሳለን በዛ ምድር ላይ ጌታ ሆይ ሰላም ይሁን። በምድራችን ላይ ሰላም ይሁን። በምድራችን ላይ ሰላም ይሁን። በእያንዳንዱ ሰው ላይ ጌታ ሆይ እነሆ በሴቶችና በወንዶች ላይ መንፈስን አፈሳለሁ ብላ እንዳትናገር እግዚአብሔር አምላካችን ሆይ ያንተ ፕሬዘንስ በእያንዳንዱ ይሆን ዘንድ እንጸልያለን። ሪቫይቫል በቸርች ብሬክ ትሩ ያደረግ ዘንድ እንጸልያለን በጌታ በኢየሱስ ክርስቶስ። በእያንዳንዱ ሃይማኖት ውስጥ ጌታ ሆይ መንፈስ ቅዱስ እግዚአብሔር የሚገባ ኢየሱስ አንተንና ለሁላችን የሞትከው ሁሉ ማዳን የምትወድ የእግዚአብሔር መንፈስ በአሁን ሰዓት ላይ እነሆ ክብርህ ይገለጽ ዘንድ እንጸልያለን። ወደ ማስተዋል ብዙዎች ሴቶችና ወንዶች ይመጡ ዘንድ እንጸልያለን። ጌታ ሆይ ለእያንዳንዱ መሪ ማስተዋልን ስጠን። ለምድራችን ሰላም ይሁን። ጸሎታችን ስለሰማ ተመስገን። በእያንዳንዱ ቤታችንም ጌታ ሆይ ያንተ ፕሬዘንስ ጌታ ሆይ እያንዳንዳችን አንተ እንደምትወድ አድርገን መንገዳችንን ጌታ ሆይ አንተ ከምትወደው መንገድ ጋር እንድናስተካከል ታግዘን ዘንድ እንጸልያለን በጌታ በኢየሱስ ስም። ክብር ምስጋና ለስም ይሁን። ጌታ ሆይ ዛሬ የተሰበሰብንበትን ዓላማ ያንተ ፕሬዘንስ ገና ስለጎበኘን ጌታ ሆይ ጌታ ሆይ ለምድራችንም እንድንጸልይ ድል ፈንታ ስለሰጠህን እነሆ ጌታ ሆይ እያንዳንዳችን ስላገኘህን ደግሞ ጸሎታችንን ስለሰማ አነር ስላረግ ክብር ስለሆነ የሚገለጸው እናመሰግናለን። የእኛ ሀሳብ ሳይሆን ያንተ ሀሳብ ይሁን ጌታ ሆይ በዛሬው ዕለት በጌታ በኢየሱስ ስም ያንተ ሀሳብ ሁላችንም ስለሚወርሰን እናመሰግናለን። ሌክሮናማሽራናማስ ሃሌሉያ። የእግዚአብሔር ክብር፣ እግዚአብሔር ሰላም፣ የመንፈስ ቅዱስ ኃይል ከሁላችን ጋር ይሁን። እግዚአብሔር መንፈስ ክብር ምስጋና ለስም ይሁን። ሃሌሉያ መንፈስ ቅዱስ ጋራ ነው። እግዚአብሔር ከኛ ጋራ ነው። እስቲ ሁላችንም እግዚአብሔር ከኛ ጋራ ነው እያለን እንጽፋለን። እግዚአብሔር ከኛ ጋራ ነው። እግዚአብሔር ከማን ጋራ ነው? ከኛ ጋራ ነው። እንደ ኃያልና እንደ ጨካኝ ይወጣል። ኢየሱስ ጌታ ነው። እግዚአብሔር ከስር ያላችሁ እነ ማርትዬ እያየሁኝ ነው። ክብር ለኢየሱስ ይሁን። እስቲ እግዚአብሔር ከኛ ጋራ ነው። አመንኩ፣ ተናገርኩኝ፣ እግዚአብሔር ከኛ ጋራ ነው። ከዛ ደግሞ ለብዙ ሰዎች ሾርነት እያደረጋችሁ እንዳያስወጣትን ሰዎችን ያስወጣልና እግዚአብሔር ከኛ ጋራ ነው። ሁላችንም በኢየሱስ ክርስቶስን እያንዳንዱ ወንድሙን ይርዳ ይላል። እየረዳችሁ እቺ ፕሬዘንስ አትገኝም፣ እቺ ሰዓት ላይ አትገኝም እና እሱን ማበረታታችሁ ወንድሙን ይረዳ ነበረ ይላል። ጌታ ይባረክ። አንዱ ግማሹ በገንዘብ ሊረዳ ይችላል፣ በምግብ ሊረዳ ይችላል፣ ገብቷቸዋል። በሁሉ ነገር ሊረዳዳ ይችላል። ግን ምንድነው አሁን ዛሬ ደግሞ በእጃችሁ ላይ ምንድነው ያለው? ጌታ የሚጠይቀን በእጃችሁ ላይ ምን አለ ነው የሚለው። በእጃችን ላይ ያለውን ነው ጌታ የሚጠይቀን። ባይዘወይ አሁን ዛሬ እኛ ጊዜያችንን እዚጋ እኔና ፓስተር ጊዜያችንን ሰጠን አይደል? ጊዜያችንን ምን እሱን ነው የሚጠይቀን። ጌታ ይባረክ። የሌለንን እግዚአብሔር አይጠይቅም። ባይዘው እህቶቼ የሌለሽን እግዚአብሔር አይጠይቅም። በእጅሽ ላይ ምን አለ? ኖሮ የለኝም ስንል እግዚአብሔር ያዝናል። ዛሬ አሁን እኛ እችን ሰዓት ሲሰጠን እችን ደቂቃ ሲሰጠን በየቀኑ በየሰዓቱ ምን ልናረግበት ነው? ሌሎችን ልንረዳበት ነው። ግሎሪ ቱ ቢ ጋድ። ስለዚህ ዛሬ ጸሎት ለምትፈልጉ የተለያየ ነገር ወደ በኋላ እንጸለያለን። ለልጆቻችሁ ጥያቄ ሊኖር ይችላል፣ ለፋይናንስ፣ ለጤንነታችሁ፣ ለሜሬጅ ብዙ ጥያቄ ሊኖር ይችላል እህቶቼ። ስለዚህ እንደናንተ ደግሞ ብዙ ጥያቄ ላለባቸው ሰዎችም ለነሱም እንድትረዱ በኢየሱስም አበረታታቸዋለሁኝ። እግዚአብሔር የተመሰገነ ይሁን። ስለዚህ ዛሬ የእግዚአብሔር ቃል እንደሚለንን እኛ እስቲ ሁላችንም እግዚአብሔር ከኔ ጋራ ነው እንላለን። ለምን እንደሆነ ታውቃላችሁ? ሰይጣንን ጊዜም ቢሆን በማለዳ እየተነሳ በቀን የተነሳ እግዚአብሔር ከአንቺ ጋራ ቢሆን ኖሮ መጽሐፋዊ ቅዱስ ነው መነግራችሁ። እግዚአብሔር ከአንተ ጋራ ቢሆን ኖሮ ነው የሚለው። እኛ እኮ
መጀመሪያ ሴጣን ትልቁን ነገር ያንቺን ሀብትና ያንቺን ገንዘብ የኔና የእናንተን ምናምን ነገር አይደለም የሚፈልገው፣ ከእግዚአብሔር ጋር መለያየት ነው እህቶቼ። እኛ ደግሞ ትሪኪ ሲሰራን እኛንን እምቢ ማለት ያለብን። ስለዚህ እግዚአብሔር ከኔ ጋራ ነው። ምን ይላል? እግዚአብሔር ከአንቺ ጋር ቢሆን ኖሮ እኮ አሁን የምታልፊበትን ነገሮች ሁሉ አታልፊም ይላል። ይህ አይለኝም የሚል ውሸት ነው ይለናል ጠዋት ማታ። ለምን? ከእግዚአብሔር ጋር ሊለያየን። ስለዚህ እኛ ምንጊዜም ቢሆን እንዳትረሱ እግዚአብሔር ከኔ ጋራ ነው። ይሄ ሁሉ የሆነባት ይሄ ሁሉ የሆነበት እንዴት እግዚአብሔር ከኔ ጋራ ነው ይለናል ጠላት። አሁንም በበሽታ ልትኖሩ ትችላላችሁ፣ በመታመም በማጣት ግራ በመጋብ በስደት ዓለም በየትኛውም ዓለም ሁኑ እግዚአብሔር ከአንቺ ጋራ ነው። እግዚአብሔር ከኔ ጋራ ሆኖ ቢሆን ኖሮ ለምንል ሰዎች እግዚአብሔር ከኔ ጋራ ነው እያላችሁ ለጠላቱ ትልቁ ነገር መንገር ያለብን ሴጣን ዞር በል፣ እግዚአብሔር ከኔ ጋራ ነው። አፍ አውጥተን ለምን? እሱ እኮ አፍ አውጥቶ ነው በየጆሮአችን የሚነግረን። አፍ እያወጣ በጆሮ ታዲያ የት አለ ያንቺ ነገር? የት አለ? ትናንትም እያጸለሽ ነው፣ ትንቢት አለሽ፣ የተለያዩ ይለናል። የመጀመሪያው ይሄንን ነው። ኢየሱስ እንዳሸነፈው ነው ማሸነፍ ያለብን። ኢየሱስ ይህንን ያለው በማቴዎስ 4 ላይ ሁሌ ጠቅሰዋለሁ። ቃል ነው ይዞለት የመጣው የመዝሙር 91ን ያነበነበለት። እኔና እናንተም ደግሞ ቃልን በቃል ነው የምንሸል እናነበንብለታለን። ኖ እግዚአብሔር ከኔ ጋራ ነው። ትሞቻለሽ የት አለ? አለቀ ሲል ኖ ኖ ኖ አልሞትም በሕይወት እኖራለሁ። የእግዚአብሔር የት አለ ይልሻል። የት አለ አይደለ እንዴ? ኤቪደንስ ነው እኮ ሴጣን የሚፈልገው። የት አለ ይልሻል። አለ እንደ ኃያል እንደ ጨካኝ ከኔ ጋራ ነው። የመጀመሪያ ሊያደክመን ሲል ይህንን ቃል እንዳትረሱ፣ በማለዳችን እንዳትረሱ አደራ። ባላችሁበት ሁኔታ ባላችሁበት ዓለማት በሙላ አደራ። ስደት ሀገር ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። በተለያየ ነገር የምታልፉ በእውነቴን ነው የምላችሁ እግዚአብሔር ከኔ ጋራ ነው እንዳትረሱ። ጠላት የለም ነው የሚለው፣ የለም ነው የሚለው። የት አለ? አረ ሐናንም እንደዛ ነው ያላት። ሐናን ፕሮሚስ ኖሯት ብዙ የእግዚአብሔር ሰው ሆናት ፍናናን ያሳያት ነበረ። ዛሬ ሴጣን ፍናናን የሚያሳይ በጌታ በኢየሱስ ክርስቶስ ስም የውላችሁ በተለያየ ዓለማት ልትኖሩ ትችላላችሁ፣ ግን በናዝሬቱ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር ካንቺ ጋር ነው። እንዳትረሱ ይሄንን ቃል እና ፓስተር ኦኬ ቃል ካለ እንትን በል እንዳትረሱ። እግዚአብሔር ከማን ጋራ ነው? ከኔ ጋራ ነው። አሜን። እግዚአብሔር ከማን ጋራ ነው? ከአንቺ ጋራ ነው። እስቲ እንላለን ሁላችንም አደራ። እግዚአብሔር ከኔ ጋራ ነው። ድፍረት እንዲኖረን ያስፈልጋል። እግዚአብሔር ከኔ ጋር ባይሆን ዛሬ እናንተ ጋር አልመጣም። እውነቴን ነው የምላችሁ። ዛሬ እናንተ ጋር አንመጣም። እኛ እግዚአብሔር ከኔ ጋር ነው። አንዳንድ ሰው እንደዚህ ነው እንዴ እኔ መቼ አጣሁት? እግዚአብሔርማ ከኔ ጋር እንደሱ አይደለም። እግዚአብሔር ይሄንን ሲል ይውላችሁ እንደዚህ አለ። ደመና የለ አለ የእግዚአብሔር ሰው ኤልሳ አይደል? በንጉሱና ከእሱ ጋር ያኛው አብረውት ነበራል። ደመና የለም አላቸው። ውሃም አይታይም አለ። ምንም የሚታይ የለም። ይህ ሸለቆ አሁን ይሞላል አላቸው። በምንድን ነው ያለው? በእምነት ነው የተናገረው። አፉ ይሰራል። የኔ አፍ ይሰራል። አሁን በእውነቴን ነው የምላቸው፣ አፋችን ይሰራል። ደመና የለ ንፋስ አይታይም ሲል ይህ ሸለቆ ግን አሁን ይሞላል አለ። ያኛውስ ተመራማሪ መመራመር የለብንም ፕሊዝ። እኔ ነግሬያቸዋለሁ። የጌታ መንፈስ ሲመጣ ከኛ አቅም በላይ ነው የሚሰራው። ያኛው ደግሞ ምን አለ? እንዴት አለ? ከተመራመርን አይሆንም። ለዚህ ነው ምርምር የሚለው ወይ ሳይንቲስት አይደለን እኛ የመንፈሳዊ ሰዎች በእምነት እንጂ በማየት አትሄዱ ብሏል። ትናንት ይህንን እየደጋገመ ጌታ መንፈስ ቅዱስ ይነግረኝ ነበረ። በእምነት እንጂ በማየት አትሄጂ እያለኝ። በእምነት ማየው ትክክል አይደለም በማየው። ስለዚህ የተናገረው ያ የእግዚአብሔር ሰው ደመና የለም አላቸው፣ ነፋስም አይታይም። ለአንድ ሰው መልእክት ነው ይሄው፣ ፕሊዝ ያዥ፣ ግድ የለሽም። ደመና የለም ንፋስ አይታይም፣ ይህ ሸለቆ ግን አሁን ይሞላል አለ። እናንተም ከብቶቻችሁም ትጠጣላችሁ ሲል ያኛው በካልኩሌሽን የሚያምነው፣ እኔ በካልኩሌሽን ማመን አልፈልግም። በኢየሱስ ስም
ምን እንዳለ ታውቃለህ? እንዴት ይሆናል አለ። ምን እንዳለው ታውቃላችሁ? ታያለህ አትበላም አለ። ከዚህ እግዚአብሔር ይሰውራችሁ። ታያለህ አትበላም። እኔ አያለው እበላለሁ። እንደውም እህቴ ታያለሽ ስላት ኧረ እኔ እበላለሁ ትላለች። ገብቷችሁ? ታያለሽ ትበያለሽ። ምርምር መንፈስ ቅዱስ ይጸልይልሻል ሲላት ማርያም ምን አለች? እንደ ቃልህ ይሆናለች። ገብቷችሁ? እንደ ቃልህ ዛሬም እግዚአብሔር ካንቺ ጋራ ነው ሲል እንደ ቃልህ እግዚአብሔር ከኔ ጋራ ነው። እንደ ኃያል እንደ ጨካኝ ከኔ ጋር ይወጣል። ነገሩን አልመለከትም። ዛሬ ብትታመሙ ነገ እንደምትፈወሱ ማየት የሆነ አሁን በውጣ ውረድ ልትሆኑ ይችላላችሁ። እግዚአብሔር ከኛ ጋራ ነው። ከዛስ እንደ ኃያል እንደ ጨካኝ ከኛ ጋራ ይወጣል። ክብር ለኢየሱስ ይሁን። አሜን ነው። ሃሌሉያ። እግዚአብሔር ይመስገን። አሜን። እግዚአብሔር ክብር ምስጋና ለስም ይሁን። በመንፈሱ እየዳሰሰን ነው፣ እየተናገረን ነው። ክብር ምስጋና ለስም ይሁን። አሁን ደግሞ የእግዚአብሔርን ቃል እንካፈላለን። የዛሬው ቃላችን ኤርምያስ 29 አንድ ሰው ቢጽፍልን ኤርምያስ 29 ከቁጥር 8 እስከ 13 ድረስ እናነባዋለን። እስክታወጡ ኤርምያስ 29 ከቁጥር 8 ጀምሮ ያለውን ቃል በጌታ ስም አነባዋለሁ። ሃሌሉያ። እግዚአብሔር ቃል ኤርምያስ 29 ቁጥር 8 የእስራኤል አምላክ የሰራዊት ጌታ እግዚአብሔር በእርግጥ እንዲህ ይላልና በመካከላችሁ ያሉት ነቢያትን ጠንቋዮች አያታሏችሁ፣ የሚያልሙላችሁንም ሕልም አትስሙ። በስሜ ሐሰተኛ ትንቢት ይነግሯችኋል እንጂ እኔ አላኳቸውም ይላል እግዚአብሔር። ቁጥር 10 እግዚአብሔር እንዲህ ይላል 70 ዓመት የባቢሎን ቆይታችሁ በተፈጸመ ጊዜ እጎበኛችኋለሁ ይላል። ሃሌሉያ። ልድገመው። ቁጥር 10 እግዚአብሔር እንዲህ ይላል 70 ዓመት የባቢሎን ቆይታችሁ በተፈጸመ ጊዜ እጎበኛችኋለሁ። አሜን። የአንቺ ጉዳይ የተቀጠረ ጉዳይ ነው። አሜን። የተቀጠረ ጉዳይ ማን ወገኖች፣ በእናንተ ላይ ቆየ ዘገየ የምትሉት ነገር እግዚአብሔር ሳያውቅ የቆየው ጉዳይ የተቀጠረ ነው። በቃ እግዚአብሔር የቀጠረው ጊዜ የሰጠው ዴድላይን ያደረገበት ነገር ነው። ሃሌሉያ አሜን። አንዳንዴ አይመስለንም ያላችሁበት ነገር የቆየ በቃ የሚቆይ የሚዘገይ ይሄ ነገር እስከ መቼ ነው የምትሉት ጉዳይ ዴድላይን አለው። ሃሌሉያ አሜን። የእናንተ ጉዳይ ዴድላይን አለው። በቃ በሉ የኔ ጉዳይ ዴድላይን አለው። የእናንተ ጉዳይ ዴድላይን አለው። ችግራችሁ ቀን ተቆጥሮለታል። ቀን ተቆጥሮለታል። እግዚአብሔር የሰጠው ቀን እስከዚህ ቀን ድረስ ይሆን፣ ግን በቃ ከዚህ በላይ አይቻልም ተብሎ እግዚአብሔር ከልክሎታል። ሃሌሉያ ኢዮብ ደርሶ ነበረ፣ ነገር ግን እግዚአብሔር ቀን ቆጥሮለት ነበረ። እግዚአብሔር ከልክሎን በቃ እስከዚህ ቀን ብቻ ድረስ ሃሌሉያ፣ ከዛ ማለፍ አይችልም። እህቴ ሆይ አንቺ የእግዚአብሔር ነሽ። ወንድሜ ሆይ አንተ የእግዚአብሔር ነህ። የሚደርስብህ መከራ የሚመስል ነገር ሊኖር ይችላል። ያለሽበት ተንኮል በሰዎች በሰሩብሽ ተንኮል ሸር የተነሳ የሚመስል ያለሽበት መከራ የረዘመ ሊመስል ይችላል። ነገር ግን አንቺ እግዚአብሔር ነሽና ያለሽበት ሁኔታ ቀን ተቆጥሮለታል። እስራኤላኖች እግዚአብሔር የፈጠራቸው የኔ ያላቸው ህዝቦች በባርነት ግብፅ ነበሩ። ባርነቱ በጣም የሚገፈግፍ ነበረ። የሚገዛቸው ፈርዖን በጣም ተንኮለኛ ከመሆኑ የተነሳ በግፍ ላይ ግፍ እየጨመረ ያንከራትታቸው ነበረ። በዛ ባሉበት ሁኔታ ላይ እንኳን ከግፍ በላይ ግፍ ምን አደረገላቸው? የሚሰሩትን አይነት እንኳን ብሬክ ከአሁን በኋላ የምሰጣችሁም ነገር የለም፣ ነገር ግን ሰርታችሁ አቀብሉኝ አላቸው። አይገርምም? የምፈልገው ስቲል ብሪኬን ነው። እንዲያውም የምሰጣችሁ ሳር የለም፣ እንዲያውም አያስፈልግም። ግን ነገር ግን ያንኑ ያህል ማምጣት አለባችሁ። ካላመጣችሁ ትደበደባላችሁ፣ ትገረፋላችሁ እንደማለት ነው። ያሰቃያቸው ነበረ። ነገር ግን ግፋቸው ቀን ተቆጥሮለን ነበር። አይገርምም? እግዚአብሔርን ፈርተው አልነበረም።
እግዚአብሔርን እያመለኩ አልነበረም፣ በእምነት ቆመው አልነበረም። ነገር ግን የሱ ስለሆኑ እግዚአብሔር ራሱ ሙሴን ልኮ ሊያወጣቸው ቀን ቀጥሮላቸው ነበረ። እስከዚህ ቀን ድረስ ዮሴፍ ግፍ ደርሶበታል። በራሱ ወገኖች ተጥሏል። በራሱ ወገኖች በራሱ ወንድሞች ተገፍቷል። በባርነት ተሸጧል። እግዚአብሔርን ኃይል እግዚአብሔር ያስቀመጠልኝን ቦታ ለዚህ ዓለም ስል ለኃጢአት ስል አሁን ለማገኘው ፌቨር ስል በኃጢአት አልወድቅም ብሎ እምቢ በማለቱ ግፍ ተሰርቶለት ጭራሹን ወደ እስር ቤት ተወርውሯል። ከግፍ ላይ ግፍ ደርሶበት ተንከራቷል። ነገር ግን እዛው አልበሰበሰም። እንደ ሰው ሐሳብ እዛ መበስበስ ነበረበት። ለቤተሰቦቹ ማይወድ ጣሉት፣ ያንከራተቱት ከአንድ ወደ ሌላ መከራ ተሻግሮ ተስፋ ቆርጦ በነበረበት ቦታ ላይ ነገር ግን ስቲል የታመነለት ጌታ ድሪምን የሰጠው አምላክ ቅድሮ የተናገረው ገና በህልም የጎበኘው አምላክ ሐሳብ ነበረበትና ቀን ቀጥሮለን ነበር። እስከዚህ ቀን ድረስ ተገፋ ብሎት እስከዚህ ቀን ድረስ በቃ አንተንማ እንደባረ ይሽጡ በቃ ብሎት። አንዳንዴ ወንድሜ ሆይ የምታልፍበት ጉዳይ ግፉ ከመብዛቱ የተነሳ በቃ ምንም በቃ ለማውራት የሚከብድ እሱ ራሱ እስኪታዘብ ድረስ ራሱን እስኪታዘብ እውነት ቤተሰቦቼ ያምልኩኝ ብዬ ይስገዱልኝ ብዬ ብራይድ ነበር ማለት ነው በውስጤ ብሎ ሳይጠራጠር የቀረ አይመስለኝም። በጣም ከግፉ የተነሳ አንዳንዴ በዙሪያችሁ ያሉ ሰዎች ሁሉ ውሸታም ሲሆኑ እናንተ ራሳችሁን ተጠራጥራችሁ ታውቃላችሁ። እንዴ ምንድን ነው ይሄ ነገር? እኔ ሆነኝ ውሸታሙ ወይስ በዙሪያ ይሄ ሁሉ ሰው እውነተኛ ነው ማለት ነው እንጂ መቼስ እኔ ብቻ ጻድቅ ሆኜ ይሄ ሁሉ ሰው ሊዋሽ አይችልም። እናንተ እኮ የቆማችሁበትን ታውቃላችሁ። በዙሪያችሁ የበዛው ኃጢአት ሲበዛ እናንተ ራሳችሁን በቃ እንዴ ወይም የወርስት ኃጢአተኛ ከነሱ የባሳችሁ ናችሁ ብሎ ሴጣን ይነግራችኋል በጆሯችሁ ላይ። ያላችሁበት ግፍ በቃ አትወጡበትም። አሁንማ በቃ አለቀ። አሁንማ ተስፋ ተቆርጧል። ከዚህ ዘመንማ አሁንማ በቃ በዚህ ዕድሜ ካሁን በኋላ ምን ይጀመራል? ይሄማ በቃ ሁሉ ያንቺ ነገር እኮ ተጠናቋል። ምን ካሁን በኋላ እያለ የሚነግርሽ መንፈስ ዛሬ ጌታ መጣ በመንፈሱ ሊያገኘሽ። ምን አለ? ግፍ ሊበዛብሽ ይችላል፣ ነገር ግን ቀን ተቆጥሮልሻል ይላል። ሃሌሉያ። ግፍ ሊበዛ ይችላል፣ ግን ቀን ተቆጥሯል። የዮሴፍ ግፍ በዝቶ ነበረ፣ ነገር ግን ቀን ተቆጥሯል። ያ ቀን ምንድን ነው? ፈርዖን ህልም እስኪያልም ድረስ። አይደንቅም? የዮሴፍ እዛ እስር ቤት የመቆየቱ ሚስጥር ፈርዖን ህልም ማለም ነበረበት። ወገኖቼ ወይ ያለ ህልም ቀድሞ ቢወጣ ኖሮ ምን ይሆን ነበረ? ደግሞ ሌላ ቤት ተቀጥሮ ባሪያ ሆኖ ይቆይ ነበር ማለት ነው። ወገኔ ሆይ እህቴ ሆይ ጌታ እኮ የሸፈነሽ ባሪያ ሆነሽ እንዳትኖሪ ነው። ጌታ ሆይ ምነው ረሳኸኝ ብለሽ የምታስጸልይው የምትጸልይው የምትጾሚው ፊቱን የምትፈልጊ ጉዳይ ጌታ ሆይ ስለረሳሁሽ አይደለም ይላል። እህቴ እኔ እኮ ቀን ቆጥሬልሻለሁ ወደ አሰብኩልሽ ዓላማ እስካመጣ ድረስ ልሸሽጊ ስለፈለግኩ ነው ይላል እግዚአብሔር መንፈስ። ዛሬ የምናነበው ቃል ላይ ምን አለ? ኤርምያስ 29:10 ላይ እግዚአብሔር እንዲህ ይላል፣ 70 ዓመት የባቢሎን ቆይታችሁ በተፈጸመ ጊዜ እጎበኛችኋለሁ። ዛሬ ወገኖቼ ስንተኛው ዓመት ላይ ናችሁ? አንዳንዶቻችሁ 63ኛ ዓመት ላይ ናችሁ። አንዳንዶቻችሁ 69 ላይ ደርሳችኋል። አንዳንዶቻችሁ 70 ሊደርስ ደርሳችኋል። በጌታ ስም እነግራችኋለሁ ይሄ ቃል ጌታ ለራሱ ወዶ እናንተን ወዶ የሰጠው ቃል ነው። እኔ የተዘጋጀውበት የፈለግኩት ቃል አለ። እቺ ጸሎት ከመጀመራችን በፊት ዛሬ ላካፍለው ያሰብኩት ቃል ሌላ ነበረ። መንፈስ ቅዱስ ራሱ ለእናንተ እኔ ፈልጌው ሳይሆን እሱ እናንተን ፈልጎ ሊናገራቸው ያሰበው ቃል ነው የሚናገረው። 70 ዓመት ደርሷል ይላል ጌታ። እህቴ 70 ዓመት ደርሷል። ሃሌሉያ። ይሄ ቃል ያንቺ ነው፣ ውሰጁ። ምን ይላል የእግዚአብሔር ቃል? የምናነበው ኤርምያስ 29:10 እግዚአብሔር እንዲህ ይላል። እኔ አላልኩም፣ እግዚአብሔር እንዲህ ይላል። በምንም ሁኔታ ላይ ሁኝ ዛሬ እግዚአብሔር እንዲህ ይላል። እኔ የምለው ነገር ሊኖር ይችላል፣ እኛ የምንለው ነገር ሊኖር ይችላል፣ ሰዎች የሚሉት ነገር ሊኖር ይችላል፣ ግን አይጠቅምም። እግዚአብሔር ምን ይላል? አንዳንድ ሰዎች ይላሉ መንግስት እንዲህ ይላል። who cares about መንግስት? እግዚአብሔር ግን እንዲህ የሰማይ የምድር ፈጣሪ እንዲህ ይላል። መንግስትማ ሲዋሽ አይተነዋል።
ሰዎችማ ሲዋሹ ሲያስመስሉ ለጥቅም ሲሉ ሰዎችን አይዋሹም የምንላቸው ሰዎች ዋሽተው ተመልክተናል። አያጭበረብሩም የምንላቸው ሰዎች አጭበርብረው አይተናል። እግዚአብሔር ግን እንዲህ ይላል። ሃሌሉያ! እግዚአብሔር እንዲህ ይላል። ሃሌሉያ! ኤርምያስ 29:10 ዛሬ ይሄ ቃል የእናንተ ቃል ነው። ውሰዱት፣ በእምነት ሰዱት። እግዚአብሔር እንዲህ ይላል። ምን አለ? 70 ዓመት የባቢሎን ቆይታችሁ በተፈጸመ ጊዜ እጎበኛቸዋለሁ። ጌታ ለቅሷቸው በዛ ቆይ 70 ጊዜ በ69 ላይ ሊጀምር አይልም። እግዚአብሔር ቃሉን አያጥፍም። ታማኝ ነው ለቃሉ። ሃሌሉያ! እግዚአብሔር ቃሉን ቢቀይር የወገኖቼ ለቅሶ አሁንስ በዛ። ዛሬ በ69 ላይ ዛሬ ሊጀምር ብሎ ቢጀምር እናንተ ደስተኛ ልትሆኑ ትችላላችሁ። ሰይጣን ግን በኋላ መሃል ገብቶ እግዚአብሔር ስምን ቃልን ከቀየርክማ ምኑ ታማኝ ነው የሚለው። እኛ የምናምለው አምላክ ለቃሉ ታማኝ ነው። አሜን ሃሌሉያ! 70 ዓመት ሃሌሉያ! 70 ዓመት በተፈጸመ ጊዜ እጎበኛችኋለሁ ይላል እግዚአብሔር። እጎበኝሻለሁ ይላል እህቴ፣ እጎበኝሃለሁ ይላል ወንድሜ። የምትጸልዩበት ጉዳይ እጎበኝሻለሁ ይላል ጌታ። ሃሌሉያ! አሜን። ጌታ ሲጎበኝ ሰው እንደጎበኘው አይደለም። ሰዎች ሲጎበኙ አስመስለው ይሄዳሉ። እግዚአብሔር ሲጎበኝ የሚቀየር ነገር አለ፣ የሚለወጥ ጉዳይ አለ። ሃሌሉያ! አሜን ሃሌሉያ! ነማርታ እኮ በጸለዩ ጊዜ በጠረቁ ጊዜ ወንድማቸው በታመመ ጊዜ ጌታን መልእክት ላኩ፣ ናልን አሉ። የምትወደው ታሟል አሉት። በቃ በጣም የምትወደው በጣም ያውቃሉ እንደሚወደው። አሜን። ጌታ ግን ምን አለ? ዘገየ፣ አልመጣም። የዘገየባችሁ ጉዳይ አለ። አሜን ሃሌሉያ። መቆየት ነበረበት፣ መምጣት አልነበረበትም። አይገርምም? በኋላ ከሞተ በኋላ ጌታ መጣ። ሲመጣ ጊዜ ምን አሁንም አሉት እኮ በቃ ምንም በናይስሊ እኮ እንደዛ እኮ ነው ያሉት። ምን በንሳ በቃ ይነሳል ምናምን ሲላቸው ሁሉ በቃ በትንሣኤ ምን በቃ ምን ድሮ ነበር እንጂ አሁንማ በቃ ድሮ ነበር የምትዩ ጉዳይ አለ እህቴ ወይ? በቃ የጌታ ነገር እኮ ራቀኝ የምትለው ጉዳይ አለ። ጌታ የዘገየው ምክንያት አለው። ለምን? 70 ዓመት ነበር ማለት ነው። ያለ እግዚአብሔር ሐሳብ የሚፈጸም ይኸው ማክሮ በዚህ ባለንበት ዘመን በቃ የቴክኖሎጂ ዘመን ነው። በቃ በማይክሮዌቭ ሁሉንም በቃ ፋስት የምንሰራው የምንፈጽመውን ነገር ማስፈጸም የምንጨርሰውን ማስጨረስ። ሰዎች እኮ ጉቦ የሚሰጡት እኮ ምንድን ነው? ጉዳያቸውን ፈጥነው ለማስጨረስ በቃ በአቅማቸው በሚችሉት ኃጢአት እንደሆነ እያወቁ በቃ ጣልቃ ገብተው በቃ ቶሎ ለማስፈጸም፣ ቶሎ ለማሰራት፣ ቶሎ ለማስጨረስ። እግዚአብሔር እንደሱ አይሰራም። አይገርምም? እንባችሁን በቃ በጣም አለቀሱልኝ። ድሮ ህፃን በቃ እኛ ልጃችን ህፃን እያለ ሲያለቅስብን እንዳያለቅስብን ወይ ጡጦ እንሰጠዋለን ወይ የሚያስፈልገው ነገር ቶሎ እናሟላለን። ለምን? ለቅሶን እንዳንሰማ በቃ ማቆም እንዲገባ። እግዚአብሔር እንደዛ አይደለም። አለቀሱብኝ ብሎ በቃ ሀሳቡን ቀይሮ መሀል ገብቶ የሚያባብለን እግዚአብሔር አይደለም። ምን አለ? 70 ቀን ይጠብቀዋል። ሃሌሉያ! ዮሴፍን ለማምጣት ዮሴፍን ካለበት መከራ ለማውጣት ኃጢአት ስለበዛበት አልነበረም። ነገር ግን እግዚአብሔር ያሰበለት ሀሳብ መፈጸም ነበረበት። ከስር እንዲወጣ ዳንኤል እኮ ሲንከራተት፣ ዳንኤል እኮ ጸሎቱን አላቆምም ሲል በመጸለዩ የተነሳ ጉድጓዱ ሲጣል ከአንበሶች ጋር ሲቆይ እግዚአብሔር ዝም አለ። እስከ ጠዋት መቆየት ነበረበት። ከዛ ጉድጓድ እንዲወጣ መቆየት ነበረበት። እህቴ ሆይ ጌታ ጌታን እያልሽ በቅድስና ስለኖርሽ ግፉ በዝቶብሻል። አይዞሽ 70 ዓመት ይፈጸማል ይላል ጌታ። ይፈጸማል። ሲፈጸም ደግሞ ምን አለ ጌታ? አሜን ኢየሱስ። ስለ ቤትሽ ጉዳይ እጎበኝሻለሁ፣ ስለ ጤንነትሽ እጎበኝሻለሁ፣ ስለ ኑሮሽ እጎበኝሻለሁ፣ ስለ ትዳርህ እጎበኝሃለሁ፣ ስለ ጸሎት ማክሮኔ ማሲ ዛሬ እጎበኛችኋለሁ አለ ጌታ። ቀድሞ ያነበብነውን ደግሜ ላንብበው። አንዳንዴ ሰዎች በኢሞሽን በቃ በሌላ ነገር ውስጥ የሚገቡት ምን አለ? በስሜ ሐሰተኛ ትንቢት ይነግሯቸዋል እንጂ እኔ አላኳቸውም ይላል እግዚአብሔር። ይህን ካለ በኋላ ነው ቀጥሎ ይህን ቃል ያመጣው። አይገርምም? ኤርምያስ 29:9 ላይ ይህንን ያለው በስሜ ሐሰተኛ ትንቢት ይነግሯቸዋል እንጂ እኔ አልነገርኳቸውም
ይላል እግዚአብሔር ካለ በኋላ እግዚአብሔር እንዲህ ይላል 70 ዓመት የባቢሎን ቆይታችሁ በተፈጸመ ጊዜ እጎበኛችኋለሁ አለ ጌታ። አንዳንዶች ይመስላቸዋል በቃ ነቢይ ጋር ስለሄዱ ወይም ደግሞ ስላጸለዩ የእነሱን ኃጢአት ሸፍኖ የሚፈልጉን ነገር እንዲሳካላቸው የሚጠመዝዝ ያጠንቋይ ነው እንጂ እግዚአብሔር አገልጋይ አይደለም። እግዚአብሔር ግን በቃሉ በሱ ሐሳብ ውስጥ ማንም ጣልቃ እንዲገባ አይፈልግም። ምን አለ? 70 ዓመት የባቢሎን ቆይታችሁ በተፈጸመ ጊዜ እጎበኛችኋለሁ። ማንም ተነስቶ በ69ኛው ዓመት ላስፈጽምላችሁ ቢል ያ የእግዚአብሔር አገልጋይ አይደለም። እግዚአብሔር ቃል ምን ይላል? 70 ዓመት በተፈጸመ ጊዜ። ይሄ ቃል የኔ አይደለም፣ የእግዚአብሔር ቃል ነው። ወንድሜ ሆይ በርታ፣ እህቴ በርቺ። እግዚአብሔር ጎበኝሻለሁ ብሏል፣ ጎበኝሻል። በቃ የምታየው ነገር ያ ሰልፉ በዝቶብሽ ሊሆን ይችላል። የምታየው ግን አይወርስሽም ይላል ጌታ። አብርሃምና ሳራ እግዚአብሔር ቃል ገባላቸው። ጊዜው መንገዱ ረዘመባቸው፣ ተስፋ ቆረጡ፣ ሾርትከት ጀመሩ። ሲያዩት የሚሆን ነገር የለም፣ ሲያዩት የሚሳካ ነገር የለም። ይሄ ነገር እንዴት ነው የሚሆን? አይመስለኝም። ስለዚህ በቃ ማድረግ ያለብንም ብለው በራሳቸው ሶሉሽን ለማምጣት ጣሩ። ነገር ግን ምን አመጡ? ይኸው መከራ መጡ። ለእኛ እንኳን ዘመን የሚተርፍ መከራ። የፍልስጤም ጉዳይ፣ የእስራኤል ጉዳይ የምናውቁት ነገር ከነ አብርሃም ቤት የተወለደ ጉዳይ ነው እስካሁን ያለንበት ድረስ የደረሰው። እህቴ ሆይ ወንድሜ ሆይ እግዚአብሔር ምን ይላል? ጠብቁኝ ይላል። 70 ዓመት ይፈጸማል ይላል። እግዚአብሔር ነው ያለው። እሱ ካለ ይፈጸማል። ያ ሰዎች ዘገየ ሊሉ ይችላሉ። እግዚአብሔር ግን ብሏልና ይፈጸማል። 70 ዓመት በተፈጸመ ጊዜ እጎበኝሻለሁ። ቀጥሎ ምን ይላል? ወደዚህም ስፍራ ልመልሳችሁ የገባሁትን መልካሚቱን ቃሌን እፈጽምላችኋለሁ ይላል እግዚአብሔር። እግዚአብሔር የገባውን ቃል ይፈጽምልሻል። እህቴ ሆይ አይዞሽ በርቺ። እግዚአብሔር የገባልን ቃል ይፈጽማል። ቁጥር 11 ላይ ለእናንተ ያለኝን እቅድ እኔ አውቃለሁ ይላል እግዚአብሔር። ለእናንተ ያለኝን እቅድ እኔ አውቃለሁ። ስንቶቻችን ስንት ፕላን አውጥተን ነበረ? እንኳን እግዚአብሔር ያልመለሰው እነኛን ጥያቄዎች እነኛን ብዙዎቹን እኮ እግዚአብሔር እኮ የጸለየውን ጸሎት አልመለሰልንም። ለምን መሰላቸው ወገኖች? የእግዚአብሔር ሐሳብ ስላልነበረ። አንዳንዴ የእግዚአብሔርን ሐሳብ ሳይሆን መጸለይ ይቻላል፣ በጣም ይቻላል፣ በቃ በጣም ይቻላል። ነገር ግን እግዚአብሔር ቅድ ያልሆነ ነገር አሁንም አይፈጸም። አሜን። ዮሴፍ እኮ ግፉ በበዛበት ጊዜ መልእክት ልኮ ነበረ። እስር ቤት ላስፈታው ህልሙን ለፈታለት እባክህ አሁንሳ በቦታ ተቀምጠሃልና አስታውሰኝ፣ በቃ ያው አስፈጽምልኝ እንደማለት ነው። አስፈታኝ ቶሎ፣ አሁን እኮ ባለስልጣንነት እንደማለት አይነት ነገር ነው። እግዚአብሔር ግን አልፈጸመም። ያን ጸሎት አልፈጸመም። እንዲረሳ አደረገው ጭራሹን። እስር ቤት እንዲቆይ ያደረገው ጭራሹን። ያ ይከብዳል። ያው ግፉ መከራው በቃ በጣም ያስጨንቃል። ነገር ግን ፈርዖን ማለም ነበረበት ዮሴፍ እንዲፈታ። አይገርምም? ለምን? እግዚአብሔር ያሰበለት ከፍታ ስለነበረ። ከኝ ኢማጅን ያልተወለደበት ሀገር ፕራይም ሚኒስትር መሆን ከህግ ውጭ እኮ ነው። አይገርምም? እግዚአብሔር ህግ አያግደውም። እግዚአብሔር ሰዎች አያስቆሙትም። የእግዚአብሔርን ስራ የሚያስቆም ነገር የለም፣ የሚያስቆም ኃይል የለም። 70 ዓመት በተፈጸመ ጊዜ እጎበኛችኋለሁ። ለእናንተ ያለኝ እቅድ እኔ አውቃለሁ ይላል እግዚአብሔር። ለእኛ ያለንን እቅድ የሚያውቀው እሱ ነው። ሃሌሉያ። በእግዚአብሔር እቅድማ እኮ ስለሆንን ነው ዛሬ እዚህ ተሰብስበን የእግዚአብሔርን ቃል ለማንበብ ከእግዚአብሔር ቃል ለመቀበል የተዘጋጀ ነው እኮ እሱ ያቀደልን ስለሆነ እንጂ እንደኛ እቅድማ ቢሆን የትነት ደርሰን ነበረ። ጠፍተን እኮ ነው የምላችሁ። ለመልካም አይደለም ለመጥፎ። ለምን? የእኛ ሀሳብ መልካም ይመስለናል፣ ነገር ግን የሚያጠፋን ነው። የእግዚአብሔር ሀሳብ ይበልጣል። ለእናንተ ያለኝ እቅድ እኔ አውቃለሁ ይላል እግዚአብሔር። ምን አይነት እቅድ ነው ግን ያለው እግዚአብሔር? ምን ይላል? እቅዱም ፍጻሜው ያማረና ተስፋ የሚሰጣችሁ የሰላም ሀሳብ እንጂ የክፉ አይደለም ይላል። I have a plan for you, says the Lord, the plan to prosper you, not to harm you. አይገርምም? ሃርም ላረጋችሁ አይደለም፣ ፕሮስፐር ላረጋችሁ ነው። ማትሸማቀቁበት በረከት የእግዚአብሔር እቅድ ነው። በቃ እህቴ ሆይ አንቺ መሸማቀቅ እግዚአብሔርን ክብር አይገልጸው።
እግዚአብሔር ሊባርክሽ ይፈልጋል። ሊያሳርፍሽ ይፈልጋል። ከፍ ሊያደርግሽ ይፈልጋል። ሌሎቹን ከፍ እንድታደርጊ ሊባርክሽ ይፈልጋል። ብዙዎችን እንድትባርኪ ሊያቆምሽ ይፈልጋል። ብዙዎችን እንድታቆሚ ሊያጽናናሽ ይፈልጋል። ብዙዎችን እንድታጽናኝ I have a plan for you, says the Lord. The plan to prosper you, not to harm you. The plan to give you hope and a future. እግዚአብሔር በእናንተ ላይ ያሰበው ሐሳብ የመልካም ሐሳብ ተፈጸመ በጌታ በኢየሱስም። ጌታ በቃሉ እንደተናገረው 70 ዓመት በተፈጸመ ጊዜ እጎበኛችኋለሁ። አሜን። ዛሬ እህቴ ሆይ ጌታ ጎበኘሽ። አሜን። ጌታ ጎበኘሽ። አልተወሽም። በጆሮሽ ላይ የሚሾካሾክ ያንቺ ነገር እስከ መቼ ነው የሚለው? ጌታ ጎበኘሽ። ዛሬ ጌታ አገኘሽ። ማግኘትም ብቻ አይደለም፣ እኔ ለአንቺ የማስበው እቅድ መልካም ነው አለ እግዚአብሔር። የመልካም እቅድ እግዚአብሔር በአንቺ ላይ ያለው፣ በአንተ ላይ መልካም ሐሳብ አለኝ አለ እግዚአብሔር። መልካም ሐሳብ አለኝ አለ። እባርካለሁ አለ። ሃሌሉያ። እግዚአብሔር ክብር ምስጋና ለስሙ ይሁን። ቴንክ ዩ ጂሰስ። ፕሬዝ ጋድ። ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁን። እግዚአብሔር የተመሰገነ ይሁን። በኢየሱስ ክርስቶስም በጣም ተባረክ። በጣም ተባርከናል። እግዚአብሔር ይመስገን። እግዚአብሔር እንግዲህ 70 ዓመት አልፏል ብሎናል። አለፈ ማለት አለፈ ነው። አመንኩኝ እንዲሁም ተናገርኩኝ። ጌታ ይባርክ። የዕለቱ ወርድ ነው 70 ዓመት። እኔ የወሰድኩት ቃል ሁላችሁም እያንዳንዳችን የምንወስደው ቃል አለ አይደል? ምንድነው? 70 ዓመት አለፈ። አለፈ ምን ማለት ነው? አሁን የምታልፊበት አለፈ። መጎብኘቱንም ደግሞ ጎብኝሻለሁ። በቃ 4 ነጥብ። ሌላ ምንም ቃል ላይ ምንጨምረው የለም፣ ምንቀንሰው የለም በኢየሱስ ክርስቶስ። ስለዚህ 70 ዓመት አለፈ ምን ማለት ነው? አሁን የምታልፊበት ወንድሜ፣ አሁን እያለፍክበት ያለው ማለት ነው። ስለዚህ አለፈ፣ አለቀ። ስለዚህ ስለ እናንተ ደግሞ የማስበው እኔ ክፋት ሀሳብ የለኝም። የማውቀው ደግሞ የማስበው እኔ ነኝ። ምን ማለት ነው? ብዙዎቻችን ምን እንላለን? ከሁላችንም ምን ነው ያ ባልሆነ ኖሮ ትናንትና ባልሆነ ኖሮ ምን ነው ያ ነገሮች እንደው ነው ባላሳለፍኩ ኖሮ እንደው ያ ነገር በእኔ ጥፋት ነው የምትሉ ሰዎች አላችሁ። ውስጥ አንድ ነገር ልንገራችሁ። እኔ ስለ እናንተ የማሰባትን ሀሳብ የማውቅ እኔ ነኝ ነው ያለው አይደል? ምንድን ነው እስከ ዛሬ እኛ እናቅም ነበር ማለት ነው። ያ ያለፈው ነገሮች ሁሉ ታሪኮች ሁሉ ያለፉት ነገሮች በሙሉ ላይ የእሱ እቅድ ስላለበት ነው። ሀሳቡ የእሱ ሀሳብ። አንዳንድ ነገሮች አልፎባችሁ ምነው ያ ትዳር አመለጠኝ፣ እንደው ያ እንደዚህ አድርጎኝ፣ ያ እንደዚህ ሆነ፣ ያ እንትን በእጄ ላይ ነበር እኮ የኔ ጥፋት ነው እያለን ብዙዎቻችን ጊልቲ ውስጥ እንገባለን አይደል? እግዚአብሔር አንድ ነገር እዚህ ላይ ምን አስተማረን ዛሬ? ምንድን ነው? ጊልቲ ውስጥ አትግቡ። በእውነቴን ነው የምላችሁ፣ ጊልቲ ውስጥ አትግቡ። እኔ እኮ የማስበውን ሀሳብ እናንተ አታውቁም። የክፋት ሀሳብ የለኝም። ምን ማለት ነው? ያለፈ በቃ ያለፈውን ታሪክ አለፈ። ዘ ቢጊኒንግ ነው። ሁል ጊዜ ጠዋት ሲነጋ ትናንትና አለፈላለሁ። ዛሬ ነው። ዛሬ እኔ ቀን ነው። ዛሬ እኔ ሰዓት ነው። ስለዚህ እኔ የማስበው መልካም ነው። 70 ዓመት ያ ያልሳለፍሽበት መከራ፣ የተጨነቃችሁበት፣ የተጠባበባችሁበት ያልሆነው ነገር፣ አንዳንድ ሰው ባልሆነው ነገር ድሮ በሆነው ነገር ይጨናነቃል። ምን ነው ይሄን ነገር እንላለን ሁላችንም፣ ከኔም ጨምሮ አገልጋዮች ይኸው ሁላችንም እንላለን። ያ ግን ነው ያ አለፈን የሚልሽ እህቴ፣ ያኛው አለፈ። እግዚአብሔር አለፈ ማለት አለፈ ነው። በድሮ ነገር አትጨናነቁ እያለን ነው። ያለፈውን እየወሰድን እያመጣን፣ ሴጣንም ደግሞ በእጅሽ ላይ ያ ነገር ቢሆንሽ ኖሮ ያ ነገር በኖረህ ኖሮ አንተ ነህ እኮ ከእጅ ያስመለጠው፣ ያ ትዳር እንደው በጣም ጥሩ ነበረ፣ ያ ስራ እኮ በእኔም ትንነት እያለ የ5 ዓመቱን እያመጣ እየቀጠቀጠ ያለ ስፒሪት አለ። በኢየሱስም ይወጋ። እግዚአብሔር ምንድን ነው ያለው? እኔ ስላንቺ የማስበውን ሀሳብ የማውቅ እኔ ነኝ። ምን ማለት ነው? ያ ያለፈው አይደል? እግዚአብሔርን ለሚወዱት እንዳሳቡ ለተጠሩት ነገሮች ሁሉ ተገጣጥመው ለበጎ ነው ሲለን እኛ አይገባንም። ያለፍነው ያ ትዳር አምልጦሽ አይደለም፣ ያ ስራ አምልጦሽ አይደለም፣ ወይንም ወንድም ያምልጦህ አይደለም። እኔ ስላንተ የማስባትን ሀሳብ የማውቀው እኔ ነኝ ስላለ ነው። ይሰማል። ስለዚህ ምንድን ነው
ያ ሁሉ ነገር ያለፈው የእግዚአብሔር ሐሳብ አልነበረም ማለት ነው። የእግዚአብሔር ሐሳብ እሷ ምንድናት? ደስ ትላለች፣ በቃ ንጹህ ናት ይላል። ስለዚህ ይሄንን ስላንቺ የማስበውን ሐሳብ የሚለውን በደንብ አትኩረቱ ሰዱት። እኔ ነኝ 70 ዓመት እንደገና ደግሞ ምን አለ? 70 ዓመት አለፈ። በቃ አለፈ ማለት አለፈ ነው እህቶቼ። እዚህ ጋር እናንተ ጋር ስንመጣ በመንፈስ ቅዱስ ምሪት ነው። በእውነቴን ነው የምላችሁ። አፋችንን እንከፍታለን፣ አንተ ሙላ እያልን ነው። ተዘጋጅተን አይደለም። የጌታ መንፈስ ነው የሚያወራው። 70 ዓመት አለፈ ማለት ከዚህ ሰዓት ጀምሮ ኤክስፔክቴሽን ያስፈልጋል። 70 ዓመቱ እግዚአብሔር አልፏል ብሎናል። አዲስን ነገር አደርጋለሁ ብሎናል። እርሱም አሁን ይበቅላለሁ ብሎናል። እግዚአብሔር የምንጠብቀው አንተ ነው። 70 ዓመቱ አለፈ። ትናንትና እንኳን አለፈ። ትናንት የተበላሸብሽ እንኳን አለፈ። ትናንትና ከስራ የተባረራችሁ ሰዎች አላችሁ እንኳን ምናልባት ትዳራችሁ ልታገቢ ብለሽ የሆነ ነገር መሰናክሎ ነው ምናምን፣ በአንቺ ጥፋት አይደለም ወንድሜ፣ በአንተ ጥፋት አይደለም። የእግዚአብሔር ሐሳብ መልካም ናት፣ ደስ የምታሰኝ ናት። ብትገቢበት ኖሮ ይሄኔ አንዳንድ ጊዜ ላገባ ትንሽ ከቀረኝ በኋላ ሰዎች ገብተውበት ምናምን፣ ሰይጣን እድል ፋንታ የለውም። በእኛ ላይ የተሰራ መሳሪያ አይከናወንም። በእውነቴን ነው። በቃ እንደዚህ ሆኜ መስሪያ ቤቴ እንደዚህ ብዙ ልትሉ ትችላላችሁ። እግዚአብሔር ሳይፈቅድ በህይወታችን አንዷን ፀጉር ነጭ ጥቁር ማድረግ አንችልም። ዊ ቻይልድ ኦፍ ጋድ፣ እኛ የእግዚአብሔር ልጆች ነን። በደሙ ዋጋ የተገዛን ነን። ማንም የኔና የእናንተን ነገር ሊያበላሽ አይችልም። በእጅሽ አስረክቦ ይሰጥሻል። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ለማን እንደምናወራ አላውቅም። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። በአንቺ በጀርባ ሃማን በጀርባ በደንብ ስሙ። ሃማን በጀርባ ሲያውጅ በቃ አለቀ ደምድሞ ነበር። በመሃል እግዚአብሔር ግን ጣልቃ ገባና አዋጅ ቀየረ። እንደሱ ነው የሚያደርግልለኛ። አዋጅ ይቀየራል። በዘመናችን አይተናል። ስለዚህ እህቴ አዋጅ ነው የሚቀየርልሽ። የተበላሸብኝ አለቀ የኔ ጉዳይ በቃ ሞቷል ላልሽው አዋጅ ይገለበጣል። ለምን? እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። በጌታ በኢየሱስ ስም እኔ ስላንቺ የማስባትን ሐሳብ እማውቅ እኔ ነኝ፣ የክፋት የለኝም ብሎ ይሄው ተጽፏል በኤርምያስ 29:11 70 ዓመት ካለፈ በኋላ እኔ ነኝ የማውቀው፣ አንቺ አታውቂም፣ አንተ አታውቅም እያለን ነው። በትናንትና የምታለቅሱ ሰዎች አላችሁ። ትናንትና ሆነ እንላለን። ምን ነው ትናንት ባልሆነ፣ ምን ነው ያ ነገር እንደው በእጄ ካመለጠኝ አልልም የሚል ሰው ካለ ውሸት ነው እንላለን። ሁላችንም እንላለን። አንድ ነገር ልንገራችሁ፣ ያ ዘኢነሚ ነው። ዘኢነሚ ትናንትና ሽን ነው የሚያመጣው። እግዚአብሔር ደግሞ የሚነግርሽ ፊቸሪቲን ነው። እግዚአብሔር የሚነግረው ፊቸሪቲን፣ ሰይጣን የኋላሽን ፊቸሪቲሽን በጣም መልካም ነው ብሎ ሰይጣን አይነግርሽም ወንድሜ፣ አይነግርህም። እግዚአብሔር ግን ከፊት ለፊታችሁ ያለው መልካም ነው ነው የሚለው። 70 ዓመት አልፏል ነው። ጭንቀቱ ዘመን አልፏል ነው። መከራ እያለቀሳችሁ በየጓዳ ላላችሁ ሰዎች ዛሬ እኔ ስላንቺ የማስበውን መልካም ነው ብሏል። የመልካም ሐሳብ ነው ያለኝ፣ የክፋት ሐሳብ የለኝም ብሏል። እኔ ማስበው መልካም ነው ካለ እግዚአብሔር መልካም ነው። የተበላሸብሽ አለ እንኳን ተበላሸ። የተበላሸብህን ነገር ላይ አትቁም፣ አንቆምም እዛ ላይ። ጌታ ምንድን ነው ያንን እንዳያስቡ 70 ዓመት በቃ አልፏል አለ። መከራችሁ አልፏል በቃ። ይሄ እኮ ማለት ነው በቃ ለቅሷችሁ በቃ አለቅ። ትናንትናን ቁጭ ብላችሁ ትናንት እኮ ምናምን አትበሉ። ሙቭ ኦን ማለቱ ነው። ዋው ቴንክ ዩ ሆሊ ስፒሪት። ሙቭ ኦን። ትናንትን እያሰባችሁ ትናንትን እያላችሁ ሰይጣን አያመጣም ማለት አይደለም። ነገ እንዲህ ያልን እህቶቼ፣ ነገ ደግሞ የሆነ ነገር ይዞብሽ ይመጣል። እንዲህ ካገለገልን በኋላ የትናንቱን ሲያስታውስሽ እኛ ማለት አይደል። ኖ 70 ዓመት አልፏል። አሜን። የመከራ ዘመን አልፏል። አዲስን ነገር አደርጋለሁ ብሏል። እኛ እዛው ላይ አንቀመጥም። እኔ አልቀመጥም፣ አንቺ አትቀመጭም፣ አንተ አትቀመጥም። 70 ዓመት አለፈ ማለት አለፈ ነው በቃ፣ ደቀቀ ነው በቃ። ስለዚህ እኛ 70 ዓመቱን
አሁን እየመጣ በቃ ጉድ የዛሬ በቃ እኔ እንደዚህ ያደረገ ምናምን እያለ ሰይጣን ሌባ ነው። አንፈልግም፣ አንሰማም። ዛሬ እግዚአብሔር ምን አለሽ? 70 ዓመት አልፏል። አንድ ሁለተኛ ስለ አንቺ ማስበው ስለ አንተ ራስን አስገባ። ለምን 70 ዓመት አልፏል ብሎሃል ሲል ለሁላችንም ነው። ለኔም፣ ለሱም፣ ላንቺም፣ ላንተም፣ ለሁሉም ለልጆቻችን አልፏል። የመከራ ዘመን አልፏል። በመከራ ላይ ቁጭ ብላችሁ ከእንግዲህ ወዲያ አታለቅሱም እያለን ነው። ፕሊዝ 70 ዓመት አለፈ። ዛሬ ሁላችንም አንድ ምግብ የዕለቱ እንጀራችን ምንድን ነው? ዛሬ 70 ዓመቱ አለፈ። የዕለቱ እንጀራ የበጉን ሰርግ እዚሁ ነው መለማመድ ያለብን። የበጉን ሰርግ አንዳንዷችን ሁላችንም እዛ ሲሄድ አንዳንዱ ስትረስ የሆነ ወይ ፕሬዠር ውስጥ የገባን ሰው አይታችሁ እንደሆነ ምን እንደሚል ታውቃላችሁ? ምን እንደሚል ታውቃላችሁ? እዛ ሄጄ በተገላገልኩኝ ይላል። አንዴ ውሰደኝ በቃ በተገላገልኩኝ። እንዴ እዚህ ምድር ላይ ምን ሰርተን ነው እዛ ሄደን የምንገላገለው? በዚህ ምድር ላይ ብዙ ስራ እያለን እዚህ ብዙ ስራ እያለን ውሰደኝና ልገላገል። ለምን? ልክ እንደ ኤልያስ ማለት ነው። ኤልያስ ክትክርታ ስር ሰማይ ቆልፎ ክትክርታ ስር ተቀምጦ ዲፕሬሽን ውስጥ ይዞት በቃ እኔ ከአባቶች አልበልጥም ውሰደኝ ይላል። አይገርማቸው? አንሞትም። ዳዊት ደግሞ ደስ ይለኛል፣ እረኛው አልሞትም በህይወት እኖራለሁ ገና እግዚአብሔርን ስራ እሰራለሁ እያለ ዲክሌር ያደርጋል። በማይመችበት ሁኔታ እህቶቼ፣ ዝም ብሎ ፓላስ ላይ ተቀምጦ ምናምን እንዳይመስሏችሁ። ዳዊት ጠንቅቆ የሚያውቅ ነው። ሞት ሲያንዣብበው አልሞትም በህይወት እኖራለሁ እግዚአብሔርን ስራ እሰራለሁ ይላል። ነገም በሙላ እያሳደዱት አልሞትም በህይወት እኖራለሁ ገና እያለ ይፎክራል። ዛሬም ጎልያድን ሲያይ አይ እንትን አይልም። ወይኔ ጎልያድ መጣብኝ ምን ይሻለኛል አይልም። ጎልያድን ሲያይ ምን ይላል? አንበሳና ድብን መገነጣጠል ያስተማረኝ አንድ ነገር በመንፈሴ ምን እየመጣ ታውቃላችሁ? ዛሬ የምናልፍባቸው ነገሮች በሙላ ለነገ ድንጋዮቻችን ናቸው። ለማን ለማወራ አላውቅም። ለነገ ድንጋዮቻችን ናቸው። ዳዊት በዛ ባያልፍ ኖሮ አንበሳና ድብን መገነጣጠል ያስተማረኝ አይልም። ፕሊዝ የምናልፍባቸው ጎዳናዎች ድንጋዮቻችን ናቸው። የምንጨነቀው ድንጋዮቻችን ናቸው። በናዝሬቱ በኢየሱስ ክርስቶስ ስም እነዚህ ድንጋዮቻችን በእውነቴን ነው አንበሳና ድብን መገነጣጠል ያስተማረ ልንልበት ነው። ይሄ መልእክት ነው፣ ፕሮፌሲ ነው የምነግራችሁ። እኔ መንፈስ ቅዱስ የሚያወራኝን አሁን ይሄ ነው። ድንጋዮቻችን የዳዊት ግንባሩን ማለት የትኛው መሰላችሁ? እዛ መጨነቁ ባለበት ማለፉ። ዛሬ ሳታልፊ እንደ ንግስቲቷ ለምን ራባቸው ምንድነው? ረሃብ እኮ ብላ ነው ንግስቲቱ ምን አለች አሉ? ለምን ኬክ አይበሉም? አለበለዚያ ምንም ካላለፍን ኬክ ለምን አይበሉም ነው የምንለው። አንደርስታንድ አታረጊማ። ምክንያቱም በበሽታ ሳልፍ ማን ይሆንም የታመመው? ወይኔ ይችን የሚያማትን ሴት በስማም ከራበኝ፣ በእውነቴን ነው ከራበኝ፣ ወይኔ ይሄ እኮ እንደዚህ ራብ እኮ እንዲህ ነው የሚያደርገው። ዋው ለሚረባት አዝናለሁ። ዲፕሬሽን ከመጣብኝ እንዲህ እኮ ነው ድብርት ውስጥ አድጋ እች ሴትዮ እንዲሆነችው። ጫማ ውስጥ ራሳችሁን ካላስገባችሁ ማገልገል መስበክ በጣም ቀላል ነው። ማይክ መያዝ በጣም ቀላል ነው። ያለፍነውን እነዛ ሐዋርያቶች የምንሰብክላችሁ ያየነውን የዳሰስነውን። አለበለዚያ እኔ ማይክ ይዤ አልፈልግም። የሆነ እኔ ጫማ ውስጥ ካልገባው አንዳንዴ ሰዎች ሲያማክሩኝ፣ ሰዎች ለጸሎት ሲመጡ ዝም ብዬ ሰማቸውና እግሬን ጫማ ውስጥ ካላስገባው ላገለግል አልችልም። አለበለዚያ እንዴ ምንድን ነው ተነስታ እዛ ጋር ሄዳ አሰራም እንዴ ተነስታ ይሄን አታርግም እንዴ ነው የምለው። ገብቷችኋል? ስለዚህ ምንድን ነው ኢየሱስ የሚለው ይሄ ነው። ጌታ ይባረክ። ዛሬ በናዝሬቱ በኢየሱስ ክርስቶስ ስም ዛሬ የምናልፍበት ድንጋዮች የምታልፊባቸው ለነገ የምትወረውሪባቸው ናቸው። ለነገ አንገቱን በኢየሱስ ክርስቶስ ስም የምትመችበት ነው። ግድ የላችሁም። ጌታ ምስክሬ ነው። እኔ አሁን የማልፍበትን
እኔ የማልፍበትን ዛሬ ነገ ድንጋይ ነው። አሜን። ነገ ድንጋይ ነው። ስለዚህ ክብር ለእግዚአብሔር ይሁን። ስለዚህ መልእክቱን እንዳትረሱ። 70 ዓመት አንደኛ አልፏል ብሏል። ሁለተኛ ደግሞ እኔ ስለናንተ ይሄ አሁን በመሃል የሚያመጣው መንፈስ ቅዱስ ነው። መንፈስ ቅዱስ ማንን እየዳሰሰ እንደሆነ ስለማላቅ የእግዚአብሔር መንፈስ የሚለኝን ማውራት ሁልጊዜ እንትን እላለሁኝ። ሁለተኛ ደግሞ እኔ ስላንቺ ማስበው መልካም ነው። ሁለቱን ቃል እንዳትረሱ። 70 ዓመት አልፏል። አንድ ሁለተኛ እኔ ስላንቺ ማስበው መልካም ነው ብሎናል። ይሄ የበጉ ሰርግ ነው። የበጉ እዚህ መለማመድ አለብን ብያቸዋለሁ። እዚህ አሁን ዛሬ ምን አለን? በአንድ ህብረት በቅዳሜው ቀን በዚህ በፕሮግራማችን ላይ ምንድን ነው ያለን እግዚአብሔር? እስቲ የሚነግረኝ ሰው 70 ዓመት አንደኛ አልፏል። ምን ማለት ነው? አሁን እየተጨነቅሽበት ያለፈው አልፏል። ከዛስ ስትይ ደግሞ አለ እኔ ስላንቺ ነው እኔ ስለናንተ የስ የማስባትን ሐሳብ አንቺም አታቂም፣ አባትሽ አያውቁ፣ አክስትሽ አታቂ፣ አሰርሽ አታቅ፣ አንቺ ራስሽ ልጆችሽ አያውቁ፣ መንግስት አያውቅም። እኔ ነኝ የማስበው። 4 ነጥብ። ይሄ ታዋቂ ሰው ነው። ኮኔክሽኔ ምንም የምትይው ነገር የለም። 4 ነጥብ። እጃችንን ታጥበን ቁጭ ነው። ምን እኔ ስለ አንቺ ቴንኪው ጸግዬ፣ እኔ ስለ አንቺ የማስባትን ሐሳብ እማውቅ እኔ ነኝ። ስለዚህ አንቺ ራስሽ አታውቂም። ዋው! እኔ ስለ ራሴ አላውቅም። ስለዚህ ምን ማለት ነው? እንዳትጨነቁ ነው። 4 ነጥብ። ምንም እንዳትጨናነቂ። አሁን በቃ ግራ ገባኝ ብለሽ እንዳትጨናነቂ። ለምን? አንደኛ 70 ዓመት አለፈ። ሁለተኛ የስ ቴንኪው እዚህ ጋር የጻፈ ሰው 70 ዓመት አልፏል። ሁለተኛ ስለ አንቺ ስለ አንተ ወንድም ኮንግ አስገባ እማስበውን ማውቅ እኔ ነኝ ብሏል። ግሎሪ ቱ ቢ ጋድ። ይሄ ቃል ማርያም ቃል ሲመጣላት እንደ ቃል ይሁንልኝ ብላ ወሰደች። ዛሬ ይሄ እንደ ማይቲ ኔም ኦፍ ጂሰስ ክራይስት እንደ ቃል ይሁንልን ብለን ወሰድ ነው፣ አስገባ ነው። ስለዚህ አንድ ሰው እንዳይጨነቅ። ክብር ለኢየሱስ ይሁን። በዚሁ አጋጣሚ ደግሞ ዛሬ እንትን ምስክርነት ያለው ሰው ካላችሁ 2 ቁጥር አድርጉልኝ። አሜን 3 ቁጥር አድርጉልኝ። ምስክርነት አለኝ እግዚአብሔር አድርጎልኛል፣ መመስከር እፈልጋለሁ። ለምን ብዙ ቻንስ ሰጥቼ አላቅም። ብዙ ሰዎች ምስክርነት አለኝ ይሉኛል። ክብር ለእግዚአብሔር ይሁን። እግዚአብሔር የተመሰገነ ይሁን። ምስክርነት ካላችሁ አንድ ሰውም ቢሆን 2 ሰውም እንሰጣለን። ጌታ ይባረክ። 3 ቁጥር አድርጉልን፣ እናስገባቸዋለን። ምስክርነት አለኝ እግዚአብሔር ይህን አድርጎልኛል የሚል ለምን በምስክርነታቸው በበጉ ደም ድል ነሱ። ምስክርነት የማን ነው? የጌታ ነው። ሰይጣን የት አለ ታዲያ ለሚል ሰው፣ ለሚሰማውም ሰው፣ ለእኛም ለሁላችንም ምስክርነት የጌታ ነው። ከሌለ ደግሞ በጸሎት እናጠናቀቃለን። ክብሩን ጠቅልሎ ይውሰድ እግዚአብሔር። ምስክርነት ያለው ላስገባችሁ፣ አንድም ቃልም 2ም ቃል ካላችሁ፣ ከሌለ በሚቀጥሉ ይኖራችኋል። ክብር ለኢየሱስ ይሁን። ብዙ ሰው ግን የምትጽፉልኝ አለ። ብዙ ሰዎች ምስክርነትን እንዳው ምድል አልሰጠዋችሁም። ጌታ ይባረክ። እኔ ምስክርነት እግዚአብሔር ያደረገላችሁ ሰዎች ካላችሁ እሺ፣ እንግዲህ ፕሮግራማችንን ያው እንጸለያለን። ውሃ ላይ ሁልጊዜ እንጸለያለን። በመጨረሻ እሱን ያው ልምድ አለ። ጌታ ይባረክ። በተረፈ ኢየሱስ ያድናል፣ ጸሎትን እንፈልጋለን እያላችሁ የጻፋችሁ ሰዎች አላችሁ። በአጠቃላይ ውሃ አዘጋጁና የጳውሎስ ጨርቅ ይላል። ውሃው አይደለም የሚፈውሰው፣ ዘይቱም አይደለም የሚፈውሰው፣ የሚፈውሰው የጌታ መንፈስ ነው። እና የጳውሎስ ጨርቁ እየሄደ ይፈውስ ነበረ። ትናንትና ዛሬም ለዘላለምን ያው ነው ይላል እግዚአብሔር ቃል። እና ክብር ለእግዚአብሔር ይሁን። እግዚአብሔር ይባርካችሁ። እንግዲህ አዳዲስ እየገባችሁ ላላችሁ ሰዎች ፕሮግራማችንን እንግዲህ ልንጨርስ ጥቂት ስጥቷል፣ ግን በጸሎቱ ኮኔክት እናደርጋለን። እግዚአብሔር ይባርካችሁ። በተረፈ በዚሁም ደግሞ ብዙ ሰዎች ለዚህ ለቤተልሔም ሚኒስትሪ ዘር የዘራችሁ እዚሁ ላመሰግናችሁ ፈልጋለሁ። እጃችሁ ይባረክ፣ ዘመናችሁ ይባረክ። ዘር መዝራት ማለት ለእግዚአብሔር ነው፣ ለማንም አይደለም። ዘር ለሚዘረው ይባረካል። ተባረኩ ልላችሁ ፈልጋለሁኝ። ክብር ለእግዚአብሔር ይሁን። ኦኬ፣ ውሃችሁን አዘጋጁ። እንግዲህ ጸሎታችንን አንድ ላይ በህብረት እንጸለያለን። ውሃ ያዛችሁ 3 ቁጥር አድርጉልን፣ እንጸለያለን።
ክብር ለኢየሱስ ይሁን። እግዚአብሔር ይባረክ። ሮፓ ካናማሻ ካላናማሴ ፔሬሌዲ ካራናማሶ ፕሬዲያ ኮሮዶ ፓሻ ካላናማሶ ወያዛችሁ ኤላማሼ ከነነሞሼ ካራናማሶ ፕሬዴዴ ዋችንን ውሃውን ያዙ። ለምን ኦልሬዲ የጨረስን ስለሆነ ጌታ ይባረክ። አዳዲስ የመጣችሁ እንግዲህ መልክታችን 70 ዓመት አልፏል። ጎብኘትንም ጎበኛቸዋለሁ። ሁለቱም ቃል እንድትይዙ ፈልጋለሁ። በተረፈ ጸሎታችን አሁን ጸሎት ሰዓት ነው። ውሃችሁን አዘጋጁ። 10 ደቂቃ አለችን። በ10 ደቂቃ ውስጥ እግዚአብሔር ታምራት ያደርጋል። እግዚአብሔር ይፈውሳል። ፈውስ ደግሞ የማን ነው? የልጆች እንጀራ ነው። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ውሃችሁን ከፍ አድርጉ። የምንጸልይበት ሰዓት ነው። እግዚአብሔር ይባረክ። እግዚአብሔር እንግዲህ 70 ዓመት አልፏል። መጎብኘትንም እጎበኛቸዋለሁ። እንደገና ደግሞ ላለፈው ነገሮች የምታልፉበት ነገሮች በሙላ ድንጋዮቻችሁ ናቸው። ጠላትን የምንመታበት እኔም እንዲነበርኩኝ እያለ አለበለዛ ያለፍንባቸው ጎዳናዎች በሙላ ምን ልትይ ነው? አለበለዛ ቅድም እንዳልኩት እንደ ንግስቲቷ ለምን ኬክ አይበሉም ነው የምንለው። የምናልፍባቸው ጎዳና ሲያምሽ ሌላውን ህመም ውስጥ ምን እንደሆነ ልታቂ፣ ሲርብሽ ምን እንደሆነ ልታቅ፣ ዲፕሬሽን ውስጥ ስትገቢ ዲፕረስድ ለሆነው ሰዎች ልታዝኝ፣ ለጭንቀት ውስጥ ስትገቢ ጭንቀቱን ሁሉም አንበሳና ድብን ያገነጣጠኝ ልትይበት ነው እንጂ አንቺንና አንቺን እኔን እናንተ መከራ ውስጥ ሊከተን አይደለም። ሰይጣን ሁልጊዜ ይሞክራል። ሙከራ ያቆማል። ያው እንደ ሰይጣን ቢሆን ዛሬ እናንተ ጋር አልመጣም ነበር። በእውነቴን ነው። ግን ምንድን ነው እንደ እግዚአብሔር ሐሳቤ እንዳሳባችሁ አይደለም ይላልና ግሎሪ ቱ ቢጋድ 3 ቁጥር አድርጎ ዛሬ አብረን እንጸልያለን። ግሎሪ ቱ ቢጋድ። እሺ ጸልይ። ሃሌሉያ ሃሌሉያ ሃሌሉያ። ውሃ ላይ የምንጸልይበት ነው። ፕሊዝ ለታመማችሁ፣ ጭንቀት ውስጥ ላላችሁ፣ ግራ ለገባችሁ ቤትም ዓለማት ይሁኑ መንፈስ ቅዱስ እያላችሁ ውሃ ላይ የጸለይን ነው። 1 2 3 ቁጥር ውሃችሁን ከፍ አድርጋችሁ ኢየሱስ አሜን ጸልይ። 1 2 3 አሜን። የእግዚአብሔር መንፈስ በውሃ ላይ አልፎ ነበር እንደሚል በዛ እምነት ነው እያንዳንዳችን እግዚአብሔር እንዲገኝበት የምትፈልጉበትን ጉዳይ ባለጉዳዮች ሁሉ ያላችሁ በውሃ ውስጥ ሀሳባችሁ በእግዚአብሔር ጉዳይ ውስጥ እንዲገባ ነው። በቃ ያለ እግዚአብሔር ልታሳኩት ፕላን እቅድ ያወጣችሁትን ሁሉ በቃ እመኑት፣ ወደ እግዚአብሔር ነው። በቃ ጉዳዩን እሱ ይጎብኛችሁ። እሱ የእግዚአብሔር መንፈስ በውሃ ላይ አልፎ ነበር እንደሚል ምክንያት እንዲሆናችሁ ውሃውን መያዛችሁ ስጠጡ በውስጣችሁ ውስጥ በቃ በፕላናችሁ ውስጥ በቃ እግዚአብሔር ይግባበት፣ እሱ ይገኝበት፣ እሱ ይዳሰው የምትሉትን ጉዳይ በእምነት ያንን የልብሱን ጫፍ በነካው ጊዜ እፈወሳለሁ ያለችው ሰው እምነት ይዛ ነበር የመጣችው። ብዙዎች ጌታን ይከተሉት ነበረ። በቃ ክራውድ ነበረ። ነገር ግን እሱን ስትነካ የእሷ መንካት ልዩ ነበረ አሉት። በቃ ጌታ ነው ማነው የነካኝ አለ። ምን ማነው የነካኝ ትላለህ? የሁሉ ሰው እያለ እንዴት ጠይቃለህ አሉት። አይገርምም? አንዳንዴ ብዙ ሰዎች ቸርች ይሰበሰባሉ፣ ማሲቭ በቃ በጣም ብዛት ቁጥር ያላቸው፣ ነገር ግን በእምነት የሚመጡ ጥቂቶች ናቸው። ከዛ ሁሉ ጌታን ከሚጋፉት ሁሉ ቨርቹ ከውስጤ ሲወጣ ተሰማኝ አለ ጌታ። ያልቅብኛል አላለም፣ ነገር ግን ከውስጤ ወጣ አለ። ሃሌሉያ። ፈውስ ለሚያስፈልገው ፈውስ የሚሆን፣ መጽናናት ለሚያስፈልገው መጽናናት የሚሆን፣ እርዳታ ለሚያስፈልገው በረከት የሚሆን ከውስጡ የሚወጣ ነገር አለ። ዛሬ እያንዳንዳችን ውሃ የምንይዝበት ሚስጥር እሱን እንድናገኝበት ነው፣ ሌላ ነገር አይደለም። ጌታ እንዲገኝ ነው። ሃሌሉያ። እሱ ደግሞ በመንፈሱ ይገኛል፣ እናምናለን። ውሃው የእሱ መንፈስ በውሃ ላይ አልፎ ነበር፣ ሰፎ ነበር እንደሚል በጌታ በኢየሱስም ሃሌሉያ። በአንሳን ላይ እንጸልያለን በጌታ በኢየሱስም። እግዚአብሔር አምላካችን ሆይ በቃል ስለተናገርከን በመንፈስ ስላጸናን ዛሬ የምናልፍበትን ነገር ሁሉ 70 ዓመት አልፏል ስላልከ በወገኖቼ ባሉበት ጉዳይ ላይ መከልከል ስላደረገ አንተ እንዳለበት ስለነገርካቸው፣ ስለመከርካቸው፣ ስላጽናናቸው ባለፈ ጊዜ
ጎበኛቸዋለሁ ስላል ዛሬ እህቶቻችን ስለጎበኛቸው፣ ወንድሞቻችን ስለጎበኛቸው፣ ቤታቸውን ስለጎበኘ፣ ትዳራቸውን ስለጎበኘ፣ ስራቸውን ስለተጎበኘ፣ ትምህርታቸውን ስለጎበኘ፣ ምድራቸውን ስለጎበኘ፣ ሁኔታቸውን ስለጎበኘ፣ ለሰው ለመናገር እንኳን የሚያሳፍረውን ጉዳይ አንተ ግን ያንተ ጎበኘ ስለመጣበት እናመሰግንሃለን። በጌታ በኢየሱስም በአሁን ሰዓት ላይ ለታመሙ ወገኖቻችን እንጸልያለን። በጌታ በኢየሱስም ዶክተር የሰጣቸውን ሪፖርት ይዘን በአሁን ሰዓት ላይ በኢየሱስም እንጸልያለን። ውሃውን ለምልክትነት ጌታ ሆይ እነሆ በግርፋቱ ቁስል ተፈውሳችኋል እንደሚል ቃል በአሁን ሰዓት ላይ በጌታ በኢየሱስም ማናቸውም ደዌ ተነስ በጌታ በኢየሱስም፣ በጌታ በኢየሱስም ካንሰር ተነስ በኢየሱስም፣ በአሁን ሰዓት ላይ ብለድ ፕሬሸር ተነስ በጌታ በኢየሱስም፣ በአሁን ሰዓት ላይ ማንም ስናወጣ ጨለማ ኃይል በኢየሱስም ደም በጌታ በኢየሱስም የደም ካንሰር በጌታ በኢየሱስም ተነስ በኢየሱስም፣ በጌታ በኢየሱስም ስትረስ ተነስ በኢየሱስ፣ ዲፕሬሽን ተነስ በኢየሱስ፣ ራስ ምታት ተነስ በኢየሱስ፣ ተስፋ መቁረጥ ተነስ በኢየሱስ። በአሁን ሰዓት ላይ በጌታ በኢየሱስ በጌታ በኢየሱስ በረከትን መያዝ ጭንገፋ ተነስ በኢየሱስ። በአሁን ሰዓት ላይ ባዶነት ተነስ በኢየሱስ፣ በር መዘጋት ተነስ በኢየሱስ። በአሁን ሰዓት ላይ ተስፋ መቁረጥ ተነስ በጌታ በኢየሱስ። ላክሮና ማሺራና ማሳ ሊክሮና ማሴራ ናማስ ለኮሪ ዲማክሮና ማሃያ በጌታ በኢየሱስ በአሁን ሰዓት ላይ ማኮራና ማሳ የተሸማቀቀ ማኮላራና ባስ ሰው ፊት ማያዝ አፍሮ የተቀመጠ ነፍስ በአሁን ሰዓት ላይ ማካራና ማሳ በታችን ላይ ያለ አንድ ችል በአንዲት እህት በአሁን ሰዓት ላይ በኢየሱስ ሰው ፊት እንዳትቆሚ ከሆነብሽ ነገር የተነሳ ሰዎች ስም ከተናገሩብሽ ነገር የተነሳ ተሸማቀሽ ከሰዎች የራቅሽ በአሁን ሰዓት ላይ ተነሽ ይላል እግዚአብሔር መንፈስ ይናገራል። ተነሺ በርቺ፣ እኔ ማክሎራና ማሳ ዘመኑ አልቋል ይላል። የመሸሸጊያሽ ዘመን አልቋል። ውጪ አብሪ ይላል ጌታ መንፈስ ቅዱስ። በአሁን ሰዓት ላይ ተሸሽገሽ አትቅሪ፣ በቃ እዛ ቦታ ላይ ሂጂ ይላል ጌታ። በቃ መሸሸግሽ በቃ ይላል። መዘጋቱ በቃ፣ መሸፈኑ በቃ፣ መሸማቀቁ በቃ በቃ ያሸማቀቀሽ ጉዳይ ተነሳ። ዘመኑ አለፈ ይላል ጌታ። በቃ አልቋል። እኔ ማክሮናና አብቅቷል ይላል፣ አብቅቷል ይላል እግዚአብሔር መንፈስ። ቀና በይ ይላል። በቃ አትጉበጪ፣ መግበጥ አይገባሽም። አንቺ እኮ የአብርሃም ማኮሪና ሞስ መግበጥ አይገባሽም። የኔ ልጅ ነሽ ይላል ጌታ። እምሳለሁ፣ እባርክሻለሁ፣ ባንቺ ላይ አበረዋለሁ ይላል። አሜን። አንቺ ላይ ያለኝ ዓላማ ይገልጻል ይላል ጌታ። ትኩበጭ ይላል። እኔን አላጎበጥኩሽም። በቃ መሸሸጉ በቃ ይላል። መሸፈኑ በቃ ይላል ጌታ። አሜን። አባ አዋቂ ነህ። በታመሙት ላይ ዛሬ ፈውስ ስለሆነ ዛሬ መጽናናት የሚገባት ነፍስ ስለተጽናናች ዛሬ ከዛሬ ለካ የምንከራተተው ለካ ለዚህ ነው። ዛሬ ደረሰልኝ ጌታ። ዛሬ ቀና አደረገ። ዛሬ ዘመኑ ተፈጸመ። ዛሬ የመሸሸጉ ዘመን በቃ። ዛሬ ግፍና መከራ የሚያበቃበት ዘመን በቃ። አሁን በኋላ ጌታ ዛሬ ጌታ ደረሰልኝ። ዛሬ ጌታ ቀና አደረገ። ዛሬ ጌታ ባረከኝ። ማክሎረ ነማ ሲዳ ነማስ የእጆችሽን ስራ ባርካለሁ። የምትሰሩ ይባረክልሻል። በመውጣትሽ ትባረካለሽ፣ በመግባትሽ ትባረካለሽ። ስትናገር እስከዛሬ ሲደውልላቸው እሷን ብሎ ፖለራይዜሽን እያዩ የማያነሱ ሰዎች ከዛሬ ጀምሮ እነሱ መደወል ይጀምራሉ ይላል ጌታ። አሜን ሃሌሉያ። ዛሬ አትሸማቀቅም ይላል ጌታ። ዛሬ እንደ ትናንትና አይመለከቱሽም ይላል ጌታ። ካረና ማሳ አታፍሪምና አትሸማቀቅም ይላል ጌታ። በቃ አታፍሪምና አትሸማቀቅም በቃ ይላል ጌታ። ዛሬ መካከልን አረረክ ይላል ጌታ። ሃሌሉያ።
ኤላቦ ሴፔሬሌ ካማሶ ፕሬሌዲካ Thank you, እግዚአብሔር። በኢየሱስ ስም አሜን። አሜን። ክብር ለአብ ለወልድ ለመንፈስ ቅዱስ ይሁን። አሜን። ውሃችሁን ከፍ አድርጉ። ይህ የኢየሱስ ደም ነው ብለን እናውጃለን። ጌታ ይባረክ በኢየሱስ ስም። ይሄ የኢየሱስ ደም ነው። ይህ የኢየሱስ ደም ነው ብላችሁ አወጁ። የኢየሱስ ደም ከበሽታ ካሙምታ ካሶኮማ ካሼካካ ከበሽታ ያድናል። ከጭንገፋ ላለባችሁ፣ ራስ ምታት ላለባችሁ፣ ድግምት አሁን፣ ሟርት አሁን፣ ጨለማ አሁን ይሄው የተገፈፈ ነው። ይሄው ማካሱ ፓካቱካ ይሄው ጨለማ ጌታ ምስክሬ ነው። ይሄው አሁን በኢየሱስ ስም ራስ ምታት በማለዳ ብድግ ብለሽ ራስሽን ያመመሽ በኢየሱስ ስም አሁን ኢሚዲየትሊ ፈውስ ሆነ። አሜን። ቼክ አድርጊ። ኢሚዲየትሊ ፈውስ ሆነ። አሜን። ራስ ምታት ፈውስ፣ ማርግሬት ፈውስ፣ ጨለማ ወገብ ፈውስ፣ አሜን። እግር ፈውስ፣ አሜን። ምላስ ፈውስ፣ አሜን። አይምሮ ፈውስ፣ አሜን። ጭንቅላት ሁሉ ነገራችሁ ፈውስ ሆነ። አሜን። ያው ፈውስ ሆነ። ያው ፈውስ እየተሰማችሁ ላላችሁ ሰዎች አላችሁ። አሜን። በፈውስ ማካትሮሲፓ ፈውስ ሆነ። ድግምት፣ ጨለማ፣ አጋንንት፣ ዱካክ፣ ዲፕሬሽን አሁን ወደ ሳቅ ውስጥ የምገቡ ሰዎች አላችሁ። ኢሚዲየትሊ ሳቅ፣ ዲፕሬሽን ተመታ እህቶቼ። ድግምት፣ አሜን። ጨለማ፣ ዘንዶ፣ ክፉ ሂድ በኢየሱስ ስም። ያሁን እየተመታ ነው። ራስ ምታት አሁን ኢሚዲየትሊ የተፈወሽ ሴት አለሽ። እኔ ነኝ በይ 3 ቁጥር አድርጊ። ኢሚዲየትሊ ወዳውኑ መዳኗን አለ በሰውነቷ አወቀችው። ሃሌሉያ። በዳኗን ወዳውኑ ሳላኩማ ካቱኩ ረቫንዳ ዙኒባ ሽከራፓሳ ዲከራሳ ዙናማ ሽከራ ኢሚዲየትሊ ፈውስ ያገኛችሁ ሰዎች አላችሁ። ወዳውኑ ሳላካሳ ሪካናናሞሶ ፕሬዲ ወዳውን የተፈወሳችሁ ሰዎች አላችሁ። ለምን ኮኔክት ያደረገ ሰው ወዳውን የሚፈወሰው ወዳውን የተፈወሳችሁ አለ። ራስ ምታት ወዳውኑ፣ ሆድ ቁርጠት ወዳውኑ፣ ዲፕሬሽን ወደ ሳቅ ተቀየረ፣ ሐዘን ወደ ደስታ ተቀየረ። ዋዋ ሆሊ ስፒሪት ወዳውን የተፈወሰ ሰው አለ። መዳኗን በሰውነቱ አወቀችው ይላል። ጃናማ ወዳውኑ ፈውስ ይሆንላችሁ። ወዳውኑ ውስጥ የገባችሁ ሰዎች አላችሁ። ኢላሃቱራ ሀሱ ፋሲካ ሆዳችሁ የሚረበሽ ሰው አሁን ቀጥ አለ። ጭንቀት ውስጥ ያላችሁ ቀጥ አለ። ከሳብ ሳሳ ፓካ ኑካ ሲካ ሆሊ ስፒሪት ፈውስ ፈውስ እየተላለፈ ነው። ጌታ ምስክሬ ነው። ኢየሱስ ነገር ኃይል ከኔ ወጣለ። ፈውስ 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 እኔ ለራሴ ወስጄዋለሁ። ራሱ ፈውስ 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 መንፈስ ቅዱስ ፈውስ ወዲያውኑ ፈውስ። አሜን። ሃሌሉያ። የተፈወሳችሁ ቶሎ ቶሎ 3 ቁጥር፣ ሰላም የተሰማችሁ 3 ቁጥር ቶሎ ቶሎ ኤቴ ኮሴ ፔሬካና ማሶ ኤክላሴ ፔሬዴ ካሳ ኤላክራሴ ፔሬሌ ካሳ ፔሬካ ቶሎ 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 3 ቁጥር የኢየሱስ ክብር ለእግዚአብሔር ይሁን። ያየው ነው 3 ቁጥር ወዲያውኑ ቶሎ 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 ክብሩ ለእግዚአብሔር። ሃላ ኩማ ሳካ ኩማ ሺክ ቶሎ ቶሎ እኔ ኃይል ያው እስካሁን ጌታ ምስክሬ ነው። መንፈስ ቅዱስ ለአንዳንዶቹ ሰላም እየሰጣችሁ ነው። ለአንዳንዶቹ እንትን ይሄ መንፈስ ቅዱስ እንደ ኤሌክትሪክ እያነካችሁ ያላችሁ ሰዎች አላችሁ። ቶሎ 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 ክብሩን ለእግዚአብሔር እንድንሰጥ ቴንክ ዩ ጂሰስ። ወዲያውኑ 3 ቁጥር ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ቶሎ 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 3 ቁጥር መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ እግዚአብሔር መንፈስ ክብር ምስጋና ቶሎ ቶሎ 3 ቁጥር ያው እኔ ማይ ጋድ ማይ ሎርድ ሆሊ ጎስት ዛሬ ረፍት ስለሆነ ዛሬ ሰላም ቁጥር ቶሎ ስለሆነ ዛሬ ቶሎ ጤንነት ለእግዚአብሔር ዛሬ ደስታ ስለሆነ ዛሬ ሰላም ስለሆነ ዛሬ ሳቅ ስለሆነ ዛሬ ረፍት ስለሆነ ዛሬ ማኬ ያቦሎ ማስተዋል ስለሆነ እናመሰግናለን። መንፈስ ቅዱስ ሰይ እግዚአብሔር መንፈስ ሪሲቭ ሰይ ክብር ምስጋና ለስም ይሁን። የልብስን ጫፍ በነካው ጊዜ ተፈወስኩ እንዳለችው ዛሬ የተፈወሱ ሰዎች ስላሉ ጌታ ሆይ
ራካናማሶ ፕሬካይ ኤክራሳ መንፈስ ቅዱስ በመንፈስ ምሪት ስለሰጣ በመንፈስ ስላቆምክ በመንፈስ ስለከለከልክ በመንፈስ ስለሸፈንክ በመንፈስ እናመሰግንሃለን። እግዚአብሔር ሆይ እናመሰግንሃለን። እህቶቼን 3 ቁጥርን ላሳዩት በሙላ ፈውስ ስለመጣላቸው ኮኔክት ያደረገ ሰው ዛሬ ማንም ሰው የሚያመልጠው የለም። ኮኔክት ቬሪ ኢምፖርታንት ነው። ዲስትራክሽን ከመንገድ ያስወጣል። ኮኔክት ስታደርጉ ያቺ ሴት ኮኔክት ስላደረገች ነው ኃይል ወጣ ያለው። ኮኔክት ላደረገ ሰው ሆነ፣ በኢየሱስም ፈውስ ሆነ። ለልጆቻችሁ ሆነ፣ ለትዳራችሁ ሆነ፣ ለቤታችሁ ሆነ፣ ለዘራችሁ ሆነ፣ ለትውልዳችሁ ሆነ፣ ለፋይናንሳችሁ ሆነ፣ ለስራችሁ ሆነ። ጌታ ምስክሬ ነው። ማይ ጋድ ኃይል ሪሲቭ አድርጉት። መንፈስ ቅዱስ እኔ እየወረረኝ ስለሆነ ከግሬ እስከ ጥፍሬ እየወረረኝ መንፈስ ቅዱስ ራሴም እየተፈወስኩ ነው። አይገርማችሁም? ሆሊ ስፒሪት ቴንክ ዩ ሆሊ ስፒሪት። እጄን በእምነት ላያችሁ ላይ ጭኛለሁኝ። ቴንክ ዩ ሆሊ ስፒሪት ሼላ ማሃትሮ ሳላ በሆትራዲ ላቦክራሲ ፔራ ሪሲቭ አድርጉት። አሁን በመንቀጥቀጥ ላይ ያላችሁ ኤላግራሴ በተውከት ላይ ላላችሁ በላብ የወጣ በማፋሸት የወጣ 3 ቁጥር አድርጉ። ኤላግራሳ ኦስካ በና ኤትሬጋ ማይ ጋድ ማይ ሎርድ ሪሲቭ አድርጉት። ሸካኑካ ሱፓ እያየው ነው። 3 ቁጥር ጁላ አንራሳ ኮኔክት ካደረጋችሁ እንዳያመልጣችሁ። ኮኔክሽን ቬሪ ኢምፖርታንት። ያቺ ሴት የልብሱን ጫፍ በነካው ያለች እኮ ኮኔክት እያደረገች ነው። ኤላሃዱ ካራባ ቶሎ 3 ቁጥር አሳዩ። ክብሩን ጌታ ይውሰድ። ሆሊ ጎስት ቴንክ ዩ ጂሰስ። እግዚአብሔር አባትና አምላኬ ሆይ ክብሩን ለጌታ ይውሰድ። ይህን ሁሉ ያደረግክ አንተ ነህና በጣም እናመሰግንሃለን። እግዚአብሔር ሆይ ራስን ካለ ምስክርነት ስላልተውክ አመሰግንሃለሁ። ጌታ ሆይ ስለፈወስካቸው፣ ስላዳንካቸው፣ ወደ ሌላ ግሎሪ ውስጥ ስለገቡ ክብሩን ጠቅልለ ውሰድ። እግዚአብሔር መልካም ነው። እግዚአብሔር ይባርካችሁ፣ ፊቱንም ደግሞ ያብራላችሁ። እዚህ ውስጥ ከኛ ጋራ የነበራችሁ በሙላ ከዚህ መንፈስ በአንድ ውሃ ተጠጥተናልና አንድ ምግብን በልተናልና ክብርን ለእግዚአብሔር ይሆን። ለዛ ነው ፈውስ የመጣው። ለሚቀጥለው ሳምንት ደግሞ ከፓስተር ጋር የምናገለግልበት ጊዜ ነው። ጌታ ይባረክ። ሌሎችንም ሰዎች ጋብዙ። በዚሁ መንፈስ ብንለያይ መልካም ነው። ይህንን መንፈስ እንደያዛችሁ ጌታ ኢየሱስ ይባርካችሁ። ተባረኩ። መልካም ጊዜ ይሆንላችሁ። ተባረኩ። እንወዳችኋለን። በእግዚአብሔር ሀሳብ በመጣ ሳምንት እንገናኛለን። ተባረኩ።